ውድ የወደፊት የአዲስ አበባ ዩኒቨርሲቲ ፍሬሽማን ተማሪዎች እንኳን ደህና መጣችሁ። በዚህ ቪዲዮ መጀመሪያ ዩኤቲ ምንድነው የሚለውን ነግራችኋለሁ። ምን ያህል ጥያቄ ይወጡበታል፣ ጥያቄዎቹ ምን ያህል ከባድ ናቸው፣ ምን ያህል ሰዓት ይሰጡበታል የሚለውን ልንገራችሁና ከዛ በኋላ ያዘጋጀሁላችሁ ጥያቄ አለ፣ እሱን እንሰራለን። እሺ ምንድነው ዩኤቲ ኤግዛም? ዩኤቲ ማለት ዩኒቨርሲቲ አድሚሽን ቴስት እንደማለት ነው። እና አሁን ላይ እየሰጠ ያለው አዲስ አበባ ዩኒቨርሲቲ ብቻ ነው። ወደፊት ደግሞ ራስ ገዝ የሚሆኑ ዩኒቨርሲቲዎች ሊሰጡ ይችላል ተብሎ ይጠበቃል። ሁለት ፈተናዎችን ይይዛል ዩኤቲ፣ ማትስ እና እንግሊሽ። እንግሊሽ መጀመሪያ ላይ ነው የምትፈተኑት ሴክሽን 1 ተብሎ ማለት ነው። ለእንግሊሽ ብቻውን አንድ ሰዓት የሚሰጣችሁ እና ወደ 55 ያህል ጥያቄዎች ይኖሩታል የእንግሊዘኛው ፓርት ማለት ነው። ከ55ቱ ጥያቄ ውስጥ ደግሞ አብዛኛው ጥያቄ የፓሴጅ ጥያቄ ነው። ወደ 30 የሚሆነው የፓሴጅ ጥያቄ ነው። ብዙ ተማሪዎችን የሚያስቸግራቸውም እሱ ነው። አሁን አንድ ሰዓት ማለት 60 ደቂቃ ስለሆነ ለአንድ ጥያቄ አትሊስት በቃ አንድ ደቂቃ አካባቢ ነው የሚሰጣችሁ ማለት ነው። በጣም ብዙ ተማሪ ሰዓት ላይ በጣም ይቸገራል የእንግሊዘኛው ፓርት ላይ። እሱን ፓሴጅ ላይ በደንብ መዘጋጀት ይኖርባቸዋል። አሁን ላይ የማሳያችሁ እኔ ማስ ነው። ማስ ደግሞ ሴክሽን 2 ነው ማለት ነው። ይሄንን አንድ ሰዓት ተሰጥቷችሁ በአንድ ሰዓት ሙሉ ከጨረሳችሁ በኋላ ቀጥታ ወደ ማሱ ይወስዳችኋል። ያው በኮምፒውተር ስለሆነ የምትፈተኑት ማለት ነው። እና ላይክ ሰዓት ካለቀባችሁ ሳትጨርሱ አውቶማቲካሊ ያጠፋባችሁና የእንግሊዘኛውን ፓርት ሴቭ አድርጎት ወደ ማሱ ነው የሚሄደው ቀጥታ። ማሱ ደግሞ ራሱን የቻለ ለብቻው ሰዓት ይሰጠዋል። እሺ እዚህ ጋር ሰዓት ቢተርፋችሁ ለማሱ አይጨመርም። ማሱ ላይ ለብቻው ነው። ማሱ ላይ ደግሞ ስንት ሰዓት ነው የሚሰጣችሁ? አንድ ሰዓት ተኩል ነው የሚሰጣችሁ። ለስንት ጥያቄ? ለ45 ጥያቄ። ስንት ለአንድ ጥያቄ 2 ሚኒት አላችሁ ማለት ነው። 2 ደቂቃ አካባቢ አላችሁ። ማሱ ላይ ብዙም የሚቸገር ተማሪ የለም። አብዛኛው ተማሪ ይሰራል፣ ይሄ የደቂቃውን ጉዳይ ማለት ነው። ግን ደግሞ ጥያቄዎቹ ምን ያህል ከባድ ናቸው የሚለውን ስናይ አንዳንድ ይሄ ሃይ ስኩል ላይ ያልተማራችኋቸው የኤጅ ፕሮብሌም ጥያቄዎች፣ ወጣ ያሉ ጥያቄዎች ምናምን አሉ፣ ትንሽ የማይጠበቁ ማለት ነው። እነሱን አልተማራችሁም፣ እነሱን እንደገና ማየት ይጠበቅባችኋል። ለምሳሌ ስለ ሰርክል አልተማራችሁም፣ የድሮ 11ኛ ክፍል ላይ ነበረ። እነሱ አለ እነሱ እናያቸዋለን በዚሁ ጥያቄ ላይ። 45 ጥያቄ ነው አሁን ማሰራችሁ፣ እነሱ ላይ እናያለን። ሌላኛው በጣም ብዙ ተማሪ ያስተዋል ነው ከዚህ በፊት በነበረው ፈተና ብዙ ቻናሎች አሉ እንደዚሁ ጥያቄ የሚሰሩ የቴሌግራም የሚሆኑ የዩቲዩብ ብዙ ቻናሎች አሉ። ቲክቶክ ላይም አይቻለኝ እና ምንድነው ዩኤቲ ላይ የማይመጡ ነገሮችን ተማሪዎችን ሲያሰሩ ያለው። እኛ ለምሳሌ እኔ ዩኤቲ ለመጀመሪያ ጊዜ በእኛ ባች ጊዜ ነበር የተፈተነው እና ምን ሲያሰለጥኑ አይቻለሁ። ለምሳሌ አንቶኒም፣ እነዚህ በፍጹም ዩኤቲ ላይ አይመጡ። እንደ ኤስኤቲ ነው ሲባል እንደዚህ ነው ብዙ ሰው የጠበቀው እና ጀስት ፈተናውን ሳይወስዱ ብዙ ሰዎች እንደዚህ አንቶኒም፣ ሲኖኒም ምናምን እንትን ሊሉ ይሞክራሉ። እንደዚህ አይነት ነገር የለም። ኢቭን ማስ ላይ ራሱ የማይመጡ ነገሮች አሉ። እነሱንም እንደዚሁ ለዛ ቪዲዮ ሲሰሩ ወይም ብቻ ብዙ ቦታ ላይ አይቻለሁ እና ፕሊስ ራሳችሁን አታድክሙ። እንደዚህ በማይወጡ ነገሮች ላይ ራሳችሁን አታድክሙ። እኛ ቅድም እንዳልኳችሁ የዩኤቲ ፈተና ለመጀመሪያ ጊዜ ወስደን ነበረ። ከዛ በሚመጣው አመት ደግሞ ወደ 1500 የሚጠጉ ተማሪዎችን በቴሌግራም ቻናላችን ትሬን አድርገን ከ70% በላይ የሚሆኑት ደግሞ ማለፍ ችለዋል። ቻናላችንን @freeuet ብላችሁ መቀላቀል ትችላላችሁ። የቴሌግራም ቻናል ነው። ከዛ በተጨማሪ አሁን እዚህ ጋር 45 ጥያቄዎች እንደምንሰራው እነዚህ 45 ጥያቄዎች ሂንት ይሆናችኋል ዩኤቲ ምን ይመስላል የሚለውን እንድታውቁት። በተለይ የማትስ ፓርት የእንግሊዙን ሌላ ቪዲዮ ሰራላችኋለሁ። ይሄ ግን በቂ አይደለም። እሺ እንደነገርኳችሁ ያልተማራችኋቸው ብዙ ማታቋቸው ነገሮች አሉ። እነሱን ካላችሁ እንግዲህ እናንተ እነሱን በደንብ እንድትዘጋጁ ብለን የ6 ሳምንቱ ጀስት ለኖትና ለቪዲዮ ለተለያዩ ነገሮች ብቻ ነው። ሞዴልም አለ። ምን አለ በ6 ሳምንት ዝግጅታችሁ ውስጥ ካላችሁ፣ አንደኛ የዩኤቲ አውትላይን። የዩኤቲ አውትላይን ማለት ዩኤቲ አሁን ራሱን የቻለ ፒዲኤፍ የለውም። አሁን ለምሳሌ ሲኤቲ ትምህርት ቤት ተምራችሁ አታውቁም አይደል? እኛ ግን ለዩኤቲ ለእንግሊሹም ለማሱም ፓርት አውትላይን አውጥተን ርዕሶችን ቶፒኮችን በቻፕተር ከፋፍለን አውትላይን አውጥተንለታል። ከዛ እነሱን አውትላይን ደግሞ በየቻፕተሩ የራሱን የሆነ ፒዲኤፍ አዘጋጅተንለታል። እነዚህን ቻፕተሮች ደግሞ ዲቴይልድ የሆነ በጣም ሰፋ ያለ እንዲሆን አድርገን ከዛ ደግሞ ኮንሳይዝ የሆነ ለመከለስ እንዲያመች አድርገን በሁለቱ መልክ ኖት ሰርተንለታል። ከዛ ላይ እያንዳንዱ ኖት ደግሞ የቪዲዮ ኤክስፕላኔሽን ሰርተናል።
እዛ ወርክአውት ቪዲዮ ልክ አሁን እንደምሰራላችሁ የተለያዩ የወርክአውት ቪዲዮዎች ይኖራሉ የሞዴል ጥያቄ እንግሊዘኛ የማስ ማለት ነው ከዛ በዚህ በሙሉ በደንብ ከተዘጋጃችሁ በኋላ በስኬጁል ማለት ነው በስኬጁል ለምንዘጋጀው በደንብ ከተዘጋጃችሁ በኋላ 10 ሞዴል ጥያቄዎችን ተወስዳላችሁ 10 ሲሪየስ ኦፍ የሞዴል ጥያቄ በፒዲኤፍ ለሚፈልግ በፒዲኤፍ እናደርግለታለን ካልሆነ ደግሞ በተለይ ደግሞ በጣም ይሻላል ብለን የምናስበው ዌብሳይት ቤዝድ የሆነ ተማሪዎች ገብተው ልክ ዩኢቲ እንደሚፈተኑ በፒሲያቸው ሊሆን ይችላል በስልካቸው ሊሆን ይችላል ቁጭ ብለው ልክ ዩኢቲ እንደሚፈተኑ ለእንግሊዘኛው 1 ሰዓት ተሰጥቷቸው ለማሱ ደግሞ 1 ሰዓት ተኩል ተሰጥቷቸው ቁጭ ብለው የሚወስዱበትን ሁኔታ አዘጋጅተናል ማለት ነው አምና ብዙ ተማሪዎችን በዚህ መልኩ ስለፈተነን ማለት ነው ሌላኛው ሪሊ ዩኢቲ ኤግዛም ነው አሁን ዩኢቲ ኤግዛም ማግኘት በጣም ከባድ ነው እንደዚህ በኮምፒውተር ስለሆነ የተፈተኑት ማለት ነው ሶ ተማሪ ይዞ መውጣት አይችልም በስልክ የሚሆን በምን የሚሆን እኛ ግን የሚገርማችሁ አምና በጣም ብዙ ተማሪዎች ነበር ያስፈተነውና በጣም ስላገዝናቸው ብዙ ተማሪዎች ኢቭን በወረቀት ጽፈውልን ይወጡ ልጆች አሉ በቃላቸው ይዘው ይወጡ ልጆች አሉ አምና ከዛ ተነስተን ያወጣነው አንድ ራሱን የቻለ ዩኢቲ የሚመስል ጥያቄ አለ እሱም በኮምፒውተርም በፒዲኤፍም ተፈተናላችሁ ያኛው ሁሉንም ሲሙሌት ነው የምናደርጋቸው ሲሙሌት ልናደርጋቸው እንችላለን ሲሙሌት ማለት ልክ ዩኢቲን በሚመስል መልኩ ለሚፈልግ ተማሪ ይፈተናል በሰዓት ተይዞለት የማይፈልግ ደግሞ ፒዲኤፍ ይዞ ቁጭ ብሎ እንደሚመቸው ማጥናት ይችላል ማለት ነው ሶ ይሄንን ካልኳችሁ ስለ ዩኢቲ ኢንትሮዳክሽን ቀጥታ ወደ ጥያቄው እንግባ እሺ አንደኛ if alpha and beta are the roots of the quadratic equation 8x squared minus 56x plus 90 is equal to 0 what's the value of alpha plus beta ይሄ ለማትሪክስ ታጠኑ ታስተውሳላችሁ ብያስባለሁ የኳድራቲክ አቀማመጥ የኳድራቲክ ኢኩዌሽን አቀማመጥ x squared plus bx plus የሚል ፎርሙላ አለን አይደል ምንድነው የሚለን ጥያቄው ይሄ ኢኩዌሽን ሩት ቢኖረው ማለት ለኤክስ ሶልቭ ስናደርግ እንደዚህ ለ8 አቃለን የሚሆን ብቻ ለኤክስ ሶልቭ ስናደርግ x አልፋ እና ወይ x ቤታ የሆኑ ቁጥሮች ይመጡልናል አይደል ሶ የሁለቱን ድምር ፈልጉ ነው የሚለን አሁን ለዚህ የራሱ የሆነ ትሪክ የሆነ ዌይ ያለ ሶልቭ የምናደርግበት ቀጥታ ሶልቭ አታደርጉ ማለት የኳድራቲክ ኢኩዌሽኖች የሩቶቹ ድምር አልፋ ፕላስ ቤታ እንዴት ነው የሚገኘው ሰማቸው ወይም r1 + r2 እንዴት ነው የሚገኘው -b/a ነው ሶ እዚህ ላይ ታይም እንዳታጠፉ ማስታወስ ይኖርባችኋል ፎርሙላ r1 ማን ነው አይ ሚን የa እና የb ዋጋ እንፈልግ a ማን ነው እዚህ ላይ 8 ነው b ማን ነው እዚህ ጋር -56 ነው ኔጌቲቭ ካለ አብረን እናመጣው እሺ -56 እዚህ ላይም ስንተካ ማይነስ እቺ ማይነስ በቃ እንዳለችው ሰሩ እሺ ከዛ ብራኬት አለን 56 -56 እንጂ ቀጥታ አታስገቡ ኦቨር የa ቫልዩ ስንት ነው 8 ይሄ ማለት 56 ሲካፈል ለ8 ስንት ይሆናል 7 አለቀ እቺ በ30 ሰከንድ ጨረስን አሉ እንደዚህ ቀላል ጥያቄዎች ኢቲ ላይ መጀመሪያ ላይ አሁን ማሳያችሁ 10ዎቹ ጥያቄዎች ትሪኪ የሆኑ ግን በቀላሉ መስራቸው ብዙ ታይም ሳትፈጁ በ10 ሰከንድ ብቻውሳቸው ጥያቄ ነው ማሳያችሁ መጀመሪያ እሺ ሁለተኛ given system of equation 30x plus 70y is equal to 92 and 70x plus 30y is equal to 88 what is the exact value of x plus y ይህን ጥያቄ በሁለት ወይ መስራት እንችላለን አንደኛ 30x plus 70y equals to 92 70x plus 30y equals to 88 ይሄ አለ አይደለ ከዛ የጋራ አውጣታችሁ የ17 እና 13 አባስታችሁ እንደዚህ በስንትና አባዛው የሁለቱም የጋራ የሆነ በጣም ትልቅ ቁጥር ነው የሚሆንባችሁ 13 እና 17 ብዜት ማለት ነው በዛ አባስታችሁ ነው ሁሉ የምታረቁት እሱ ግን በጣም ብዙ ታይም ይወስድባችኋል ይህ ላይ ያሉ እንደዚህ ትሪክ የሆኑ ጥያቄዎች እዚህ ጋር ምን ይታያችኋል ይሄኛው 13 እና ይሄኛው 13 ተመሳሳይ ናቸው ይሄና 17 እና ይሄ 17 ተመሳሳይ ናቸው ሶ ይሄንን ከዚህ ጋር ብትደምሩትና ይሄንን ከዚህ ጋር ብትደምሩት የሆነ ፐርፌክት የሆነ ቁጥር ይመጣላችኋል አሁን ይሄንን በሙሉ z እንበለው z = 92 ነው እንበል ይሄንንም ደግሞ እሺ v እንበለው እሺ v = 88 ነው እንበል ሶ z + v ማለት ነው z + v ማለት የz ዋጋ 92 ነው ሲደመር የv ዋጋ 88 ነው አይደል ልክ እንደዛ እናድርገው አሁን z ማን ነው ብለናል ይሄ ነው ብለናል ሶ 13x plus 17y
እሺ ዜድ ቦታ ላይ ሲደመር የv ቦታ ደግሞ 17x ሲደመር 13 y ይሄ ከማን ጋር እኩል መሆን አለበት 92 ይሄ ማለት 92 ነው ሲደመር ይሄ ማለት ደግሞ 88 እሺ ይሄንን ከዚህ ጋር ሲደመር ስንት ይሆናል 30x ይሆናል 17 እና 13 30y ይሆናል ይሄኛውን ሲደመሩ ደግሞ 180 ይሆናል ስለዚህ ጋር እናውጣ 30 x + y ይሆናል አይደል እኩል ነው 180 ሶ ኦቨር 30 ብናረግ x + y ስንት ይሆናል ማለት ይሄን በዚህ ይጣፋል 18 ሲከፈል 3 6 x + y 6 አገኘ አያቻር እንደዚህ አድርገን በቀላሉ መስራት እንችላለን መልሳችን b ይሆናል ምናልባት ደግሞ ኔጌቲቭ -x - y = 6 ቢመጣልንና x + y እንፈልጉ ተብለን ቢሆን ኖሮ እንደና ምናደርገው ቀጥታ ሙሉ ፈንክሽኑ በኔጌቲቭ ማባዛት ሶ እንደዚህ ሾርት ካቶች ማየት ይኖርባችኋል እሺ ሌላኛው አሉ እንደዚህ ቀላል ጥያቄዎች እንዳልኳችሁ ኢቲ ላይ ከባድ እንዳለ ሁሉ በጣም ቀላል አሉ በደቂቃ መስራታቸው what is 64% of 25 የ64% የ25 64% ምን ያህል ነው የሚለው አንድ ማወቅ ያለባችሁ ነገር አለ x% of y ፈልጉ ከተባላችሁ x% of y ፈልጉ ከተባላችሁ y% of x-ን መፈለግ ትችላላችሁ ሁለቱም እኩል ናቸው ሶ 64% of 25 ፈልጉ ስትባሉ 0.64 ሲባዛ በ25 ነው አይደለም ታረቁት ወይም 64 መቶኛ ሲባዛ በ25 ነው ታረቁት ይሄ ትንሽ እንትን ሊላችሁ ይችላል ታይም ሊፈጅባችሁ ይችላል ቀጥታ 25ን ስታይ 25 ቀላል ናት 25% of 64 ይሄ ማግኘት ቀላል ነው ምክንያቱም 25% ማለት 1/4ኛ ማለት ነው ይሄን ታውቁታላችሁ ያስባል ወይም 0.25 ማለት ከ1/4ኛ ጋር እኩል ነው ሲባዛ በ64 64 ለ4 ስናካፍለው ስንት ነው የሚሆነው እንደዚህ አድርጋችሁ ጨረሳችሁ ሲ ላይ ያለው መልስ ይሆናል ማለት ነው እሺ ግን አሁን 8% of 400 ብንባል ምንድነው የምናደርገው 400% of 58 ልንፈልግ ነው ወይ ካላችኛው እንደዛ ነው የምታደርጉት ታዲያ 400% ማለት ነው 4 ማለት ነው 4 ሲባዛ በ58 ስንት ይመጣል ያ የሚመጣው ቁጥር 0.58 ሲባዛ በ400 አድርጋችሁ መታመጡት ጋር እኩል 400% ማለት 4 ማለት ነው 100% አንድ ከሆነ 400% ደግሞ 4 ነው ሶ እንደዚህ አድርጋችሁ መስራት ትችላላችሁ እሺ ሌላኛው evaluate the following expression without using calculator ይሄ ላይ ካልኩሌተር ይፈቀድላችኋል ግን like ካልኩሌተር ይዛችሁ ራሱ ማሰራችሁ አይነት ጥያቄዎች አሉ ሜቢ ይሄን ሶልቭ ልታደርጉት ትችላላችሁ አይ ዶንት ኖ ግን ይሄም ትሪኪ የሆነ በቀላሉ የሚሰራ ጥያቄ ነው አሁን በእጃችሁ መስራት ቢኖርባችሁ ይሄን ጥያቄ ይሄን ስኩዌር እስከምታደርጉ በጣም ታይም ይፈጅባችኋል ምን የሚል ፎርሙላ አለ a - b (a - b = a + b ታይምስ a - b የሚል ፎርሙላ አለ ሶ እዚህ ጋር 1005 ስኩዌር ሲቀነስ 995 ስኩዌር ከማን ጋር እኩል ነው a ከማን ጋር እኩል ነው ከ1005 ጋር 1005 ሲደመር እሺ 995 ሲባዛ a አሁንም 1005 ሲቀነስ b 995 ይሄንን ሲደመር ስንት ይሆናል 2000 ይሆናል ይሄንን ስታቀናንሱ ደግሞ ስንት ይሆናል 10 ስለዚህ 20 ሲባዛ በ10 20000 እንደዚህ አድርጋችሁ በ10 ሰከንድ ጨርሱ እሺ what is the remainder when the polynomial p of x this is divided by x - 1 ይሄ ፖሊኖሚያል አለ በx - 1 ስታካፍሉት ቀሪው ማን ነው ነው የሚለን ሪሜይንደር ቴረም ተብራችኋል 10ኛ ክፍል አይደል ሪሜይንደር ቴረም ምንድነው የሚለን አንድ የሆነ f of x የሚባል ፈንክሽን በx - c ሲካፈል ቀሪውን ለማወቅ ከፈለግን f of c መፈለግ ነው f of c መፈለግ ነው ሶ c እዚህ ጋር x - 1 ነው የኛ c ማናት ማለት ነው c = 1 ነው ማለት ነው ሶ አንድን የx ቦታ ላይ መፈለግ ነው በነገራችን ላይ ይላችሁ p of 1 ፈልጉ ስትባሉ ብዙ ግራ እንዳትጋቡ ቤዚካሊ ይላችሁ ማለት ነው እዚህ ጋር ማን ነበር x ነበር አይደለ ማንን ተካን አንድን ተካን ስለዚህ እዚህም ጋር አንድን ተካለን ማለት ነው
ለምሳሌ p of y እንፈልጉ ብትባሉ የy ቦታ የx ቦታ ላይ ቀጥታ y መተካን ነው። ስለዚህ አንድ እንተካውን 1 the power of 100 ሲቀነስ 4 times 1 the power of 99 ሲደመር 3 አንድ የትኛውም ፓወር ቢኖረው ስንት ነው የሚሆነው? 1 1 the power of 100 1 minus 4 ይሄኛውም እንደዚህ ሲባዛ በ1 ሲደመር 3 እሺ 1 ሲቀነስ 4 ሲደመር 3 ይሄ ማለት 4 ሲቀነስ 4 ማለት ነው። ይሄ ደግሞ 0። እሺ ሌላኛው evaluate the product log to the base 5 times log 125 to the base 2 አሁን ይሄን ስታዩ በካልኩሌተር መስራት አትችሉም፣ ምክንያቱም ካልኩሌተር ላይ log 10 ብቻ ነው ያለው። እዚህ ጋር log 5 እና log 2 ነው ቤዛቸው ማለት ነው። ሶ እንዴት ነው የምንሰራው? ይሄን አሁን የሎጋሪዝም ህግ ተጠቅመን ነው የምንሰራው። በጣም ቀላል ነው እንደምታደርጉት log 2 into the base 5 ማለት log 2 over log 5 ነው የሚል ህግ አለ። ቤዛቸው 10 ነው ማለት ነው። ቤዛቸው ተመሳሳይ ከሆነ ችግር የለውም። ሌላኛው ደግሞ log 125 to the base 2 ይሄ ማለት ነው log 125 over log 2 ማለት ጋር እኩል ነው። ሶ አሁን እንተካ log 2 over log 5 ሲባዛ እዚህ ቦታ ላይ ይሄን ተካን። እሺ እዚህ ቦታ ላይ ደግሞ ይሄን ተካ log 125 over log 2 log 2 በlog 2 ተጣፋያቸው አይደል? አሁን እዚህ ጋር ቤዛቸው ተመሳሳይ ስላልሆነ ቀጥታ ማባዛት አንችልም። ለዛ ነው ይሄን እያረኩ ያለው። ወይም እንደዚህ log 2 ሲደመር 125 ማድረግ አልችልም። ይሄ ህግ አይሰራም። ቤዛቸው እኩል ሲሆን ነው የሚሰራው። እሺ ሱም ምን ቀረን? log 125 over log 5 አሁን ይሄን ደግሞ ወደ ነበረበት እንመልሰው። ምን ማለት ነው ይሄ ምን ማለት ነው? ይሄንን ወደዚህ ሪቨርስ ማድረግ ማለት ነው። log 2 over log 5 ማለት 2 the base 5 እንደሆነው ሁሉ እዚህ ጋርም log ቤዙ 5 ይሆንና ጋር 125 ይሆናል ማለት ነው። ይሄ ማለት ደግሞ log 5 125 ማለት 5 the power 3 አይደለ? ሶ 3 ወደዚህ ትመጣለች 3 log 5 the base 5 ይሆናል። ይሄ ደግሞ 1 ነው፣ እዚህ 3 ነው ማለት ነው። እሺ ሰባተኛ a polynomial p of x this is divisible by x square minus 4 what is the value of a plus b ይሄ ፖሊኖሚያል አለን በx square minus 4 ተካፋይ ቢሆን ይሄ ፖሊኖሚያል የa plus b ን ቫልዩ ፈልጉ ነው የሚለን። አሁን ይሄ ኳድራቲክ አይደለም። እሺ like x the power of 4 ነው የሚለን እና ደግሞ ይሄም ሊኒየር አይደለም። አሁን እኛ የምናውቀው x minus c ነበር አይደለ? ይሄ ፖሊኖሚያል ለx minus c ተካፋይ ቢሆን ከዛ የሆነ እዚህ ጋር የሆኑ የማይታወቁ ኮኤፊሺየንቶች ይኖሩናል፣ እነሱን ፈልጉ ነበር። አሁን ግን ለየት ይላል። x square minus 4 ነው። ሶ ምን ታስባላችሁ መሰላችሁ? መጀመሪያ x square minus 4ን ልተንት ነው ይሄን ፋክተራይዝ ላድርገው። ይሄ ማለት x plus 2 times x minus 2 ማለት ነው። እሺ ሶ አንድ ኤግዛምፕል ልስጣችሁ። የሆነ ቁጥር ለምሳሌ 100 ይሄ ፖሊኖሚያል 100 ነው ብላችሁ እሰቡሽ። 100 ለ25 ተካፋይ ነው ስትባሉ 25ን እንተንት ነው። 25 ማለት 5 እሺ ወይም ስንት እናድርገው? እሺ p of x እኩል ይሆናል 24 እናድርገው። እሺ እና 24 ለ6 ተካፋይ ነው ስትባሉ 6ን ምን ማድረግ እንችላለን? 3 እና 2 አድርገን 6 ማለት 3 ሲባዛ በ2 ነው ማለት እንችላለን። ሶ 24 ለ6 ተካፋይ ከሆነ ለማን ተካፋይ መሆን አለበት? ለ3ም ለብቻው ተካፋይ መሆን አለበት፣ ለ2ም ለብቻው ተካፋይ መሆን አለበት ማለት ነው። ልክ እንደዛ ይሄ ፖሊኖሚያል ለዚህ የሚካፈል ከሆነ ለዚህ ሙሉ ፈንክሽን የሚካፈል ከሆነ ለማንም ለብቻው መካፈል አለበት። ለx + 2 ለብቻው ለx - 2 ለብቻው መካፈል አለበት። ሶ x + 2 ለብቻው ትወስዳላችሁ፣ x - 2ንም ለብቻው ትወስዳላችሁ። እዚህ ጋር c ስንት ነው? c = -2 ነው። እዚህ ጋር c ስንት ነው? c = 2 ነው። ሶ f of -2 ስንት መምጣት አለበት? 0 መምጣት አለበት። f of 2 0 መምጣት አለበት፣ ምክንያቱም ለሁለቱም ተካፋይ ስለሆነ ማለት ነው። እሺ ሶን ተካ p of -2 ማለት
minus 2 the power of 4 minus 2 times ይሄ ባይዜ ሪሜይንደር ቴረም ነው እየተጠቀምኩ ያለሁት የ10ኛ ክፍላችሁን ህግ ማለት ነው minus 2 እሺ minus 2 the power of 3 minus 3 times minus 2 square plus 8 times minus 2 ሲደመር b እሺኛውን በሙሉ ሶሉት ስታደርጉት ያው ካልኩሌሽን ለዚህ ላይ ታይም መውሰድ ስለሌለብን እንደዚህ ይመጣላችኋል p of 2 ንም እንደዚሁ ተካላችሁ to the power of 4 ሆና ያያረጋችሁ ማለት ነው minus 2 ምናምን ይሄን ስትሰሩት ደግሞ minus 2a plus b equals minus 2 ይመጣላችኋል ሶ አሁን በቃ ላይክ ሁለት ኢኩዌሽኖችን አግኝተናል ከዚህ ላይ ሶልቭ ማድረግ ነው is equals minus 2 እና 2a plus b is equals to 12 a በዚህ ይጣፋል ምን ይቀረናል 2b እኩል ይሆናል ይሄን ስታቀናንሱት minus 8 ይሆናል so b ስንት ሆነ ማለት ነው minus 4 ሆነ ማለት ነው እሺ እዚህ ጋር እንጣላችሁ ፈልጉ የተባልነው a plus b ነው ገና አልጨረስንም so a ነው የምናገኝ a ማለት ደግሞ 12 ሲቀነስ b ማለት ነው ከዚህ ነው እሺ ኬቱ a ማለት 12 ሲቀነስ b over 2 ይሆናል a ስንት ሆነ 12 ሲቀነስ 4 over 2 12 ይሄኛው ሲደመር ነው ማለት ነው 12 ሲደመር 4 ሲካፈል ለ2 12 ሲደመር 16 ሲካፈል ለ2 8 8 ሲደመር የv ቦታ ላይ ማንን ተካ -4 እኩል ይሆናል 4 ሆነ ማለት ነው ይሄ ላይ ያለው መሳችን እሺ ስምንተኛ simplify the expression completely okay 1 over radical 11 minus radical 10 ሲቀነስ radical 10 ተሰርታችኋል አሁን ይሄን ስታዩት አስቸጋሪ ይመስላል በካልኩሌተርም ለማስራት በጣም አስቸጋሪ ነው ለእናንተ ሶ እንዴት ነው ሶልቭ የምናደርገው በጣም ቀላል ነው ማለት መጀመሪያ አንድ ተማሪ ግን ምን ማሰብ አለበት ራዲካሎች ከታይ ሆናችሁ ስታዩ ፋክተራይዜሽን አይ ሚን ይሄ ራሽናላይዜሽን ያ ራሽናላይዝ ማድረግ አለባችሁ ይሄንን ፋንክሽን መጀመሪያ ይሄንን ኢኩዌሽን ራሽናላይዝ ማድረግ አለባችሁ ሶ ራሽናላይዝ ለማድረግ ለምሳሌ 1 over radical 2 ራሽናላይዝ ማድረግ just በራዲካል 2 over 2 ነበር አይደለም ተባዙ አሁን ግን የኛው እንዴት ነው የሚሆነው radical 11 minus radical 10 በኮንጁጌቱ ነው የምታባዙት ይሄ ኮምፕሌክስ እንትን ላይ ታምራችሁ የለ radical 11 ሲደመር ነው የምናደርገው እሺ over radical 10 radical 11 ደመር በradical 10 ይሄ ቁጥር ስንት ነው ማለት ስታቃሉት አንድ ነው ስለዚህ እየቀየር ነው አይደለም እሺ ይሄ ራሱ ነው ግን ሲምፕሊፋይ ለማድረግ ነው በዚህ ያባዛን ያለ ነው ከላይ ያለው ራሱ ራዲካል 11 ሲደመር ራዲካል 10 ይሆናል ከታች ያለው ስቶች ደግሞ ራዲካል 11 ሲባዛ በራዲካል 11 ይሆናል ይወጣል ወይም ራዲካል 11 ስኩዌር ማለት 11 እሺ ሲቀነስ ይሄን በዚህ ስናባዛ ራዲካል 11 ታይምስ ራዲካል 10 ውስጥ አይገቡም ሁለቱም እሺ አሁን እዚህን ጨረስን ይሄን በዚህ እናባዛ ሲቀነስ ራዲካል ይሄኛው ሲደመር ነው ማለት ነው ፖዚቲቭ ሁለት ስለሆነ ሲቀነስ ራዲካል 11 ሲባዛ በራዲካል 10 ይሄኛው ደግሞ ምን ይሆናል ሲቀነስ 10 ይሄ ማለት እሺ ከታች ያለውን ለብቻ ሶልቭናር ይሄ በዚህ ተጣፋ አይደለም እንቀረን 11 ሲቀነስ 10 ቀረ 11 ሲቀነስ 10 ማለት ደግሞ 1 ማለት ነው ሶ ራዲካል 11 ሲደመር ራዲካል 10 over 1 እሺ ሶ አሁን እቺን ብቻ ነው የሰራነው ማን ይቀረናል ሲቀነስ ራዲካል 10 የሚለው አለ ይሄኛው ፓርት አለ ሶ ራዲካል 11 ይሄኛው በዚህ ጣፋና ምን ይቀረናል ማለት ነው ራዲካል 11 ይቀረናል ሶ ዲ ላይ ያለው ትክክለኛ መልስ ነው እሺ ዘጠነኛ a right triangle has sides of 6 8 and 10 what is the radius of its inscribed circle አሁን መጀመሪያ inscribed ማለት ይሄኛው ነው inscribed circle ይሄ ወይስ ይሄኛው እሺ inscribed ተብሎ የሚመጣው ሼፕ ነው ከውስጥ ያለው እሺ እሱን ማወቅ አለባችሁ inscribed circle ከተባለ ሰርክሉ ከውስጥ ነው ማለት ነው
ሰርከምስክራይብድ ከተባለ ደግሞ ከውጭ ነው። ሰርከምስክራይብድ ማለት ከላይ የሚሸፍነው ማለት ነው። ሶ ለምሳሌ ሰርከምስክራይብድ ስኩዌር ከተባላችሁ ሰርክል ውስጥ ያለ ስኩዌር ነው ማለት ነው። ኢንስክራይብድ ተብሎ የሚመጣው ሼፕ ግን ሁልጊዜም ከውስጥ ነው። እሱ ማስተዋል አለባችሁ። ሶ ይሄ ሳይሆን ይሄ ኢንስክራይብድ ትሪያንግል ይባላል። ይሄኛው ደግሞ ኢንስክራይብድ ሰርክል ይባላል። ሶ እዚህ ላይ ማስተዋወስ ያለባችሁ ነገር ይሄኛው ሁልጊዜም አንድ ትሪያንግል ሰርክል ውስጥ ሲገባ ትልቁ ሃይፖቴነሱ ከምኑ ጋር እኩል ይሆናል? ሃይፖቴነሱ ከዲያሜትሩ ጋር እኩል ይሆናል። እሱን ማስተዋወስ አለባችሁ። እና ይሄ አንግል የዚህን 2 እጥፍ ነው። ለምሳሌ ይሄኛው አንግል 180 ከሆነ እኩል ይሆናል የዚህን አንግል እጥፍ ነው። twice of this angle። እሱን ያው ጂኦሜትሪ ላይ ተምራችኋል። እነሱን ማስተዋወስ ይኖርባችኋል። twice of theta ማለት ነው። እሺ ሶ አሁን እኛ ስለዚህ ነው የምናወራው። ይሄን ላስታውሳችሁ በሚለው ምንድነው የሚለን ጥያቄው ይሄኛው 6 ቢሆን ይሄኛው 8 ቢሆን ይሄኛው ማግኘት ትችላላችሁ አይደል? ባይሰጣችሁም 10 ቢሆን ከዛ የዚህ ሬዲየስ ምን ያህል ነው ጥያቄ። ሬዲየሱን ፈልጉ ነው። ሶ ሬዲየስ ለማግኘት መጀመሪያ ምን ትስላላችሁ? ከዚህ እስከዚህ አንድ ሬዲየስ አለ፣ ከዚህ እስከዚህ ሬዲየስ አለ። ምን እያደረኩ ነው? ይሄኛውን 6 እና 8ን ለማስነካት እየሞከርኩ ነው። ከዛ ከዚህ እስከዚህ ያለው ፓርት ምን ይሆናል ማለት ነው? ሙሉ 6 ከሆነ ከዚህ እስከዚህ ያለው ምንድነው? r ነው አይደል? ይሄ ሳይድ ከዚህ እስከዚህ ያለውና ከዚህ እስከዚህ ያለው ደግሞ እኩል ናቸው። ሶ እቺንም r ማለት እንችላለን ማለት ነው። ሶ ይሄ የቀረው ምን ይሆናል ማለት ነው? 6 ማይነስ r ይሆናል ማለት ነው። ከዚህ እስከዚህ ያለው ሳ እቺኛው r ናት። አሁን ከዚህ እስከዚህ ያለችው r ናት። እና ባይዚ ከዚሁ ልንገራችሁ አይስክሪም ቴረም ይባላል። ተምራችሁት ከሆነ አይ ዶንት ኖ እንደዚህ ሆኖ የሆነን ሰርክል ታንጀንት ነው የሚያልፉ ላይኖች እንደዚህ ሁለቱም ነክተውት የሚያልፉ እና ከእኩል ርቀት የሚጀምሩ ከሆኑ ይሄኛውና ይሄኛው እኩል ከሆኑ ማለት ነው። በሌላኛውም ሳይድ ላይ እንደዚህ ሄደው ሲነካኩ እንደዚህ ሰርክሉ ላይ የሚፈጥሩት እንትን አለ አይደል? ይሄኛው ሳይድ እና ይሄኛው ሳይድ ሁሉ ጊዜ እኩል ናቸው። ልክ እንደ አይስክሪም በቃ እኩል ርቀት ያላቸው ከዚህ እስከዚህ ያለው እኩል ነው። ይሄ r እና ይሄ r እኩል ከሆኑ በሌላኛውም ሳይድ ሄዳችሁ ይሄንን x ብትሉት ይሄ ከዚህ ጋር እኩል ነው የሚልጋል ከዚህኛው ካለው ጋር እኩል ነው የሚልግ ወደሱ እንመጣለን። ሶ ለዛ ነው ይሄኛው እኩል የሆነ ኤኒዌይስ። ሶ ይሄኛው ምን ይሆናል ማለት ነው? ከዚህ እስከዚህ የቀረው 8 - r ይሆናል። አሁን ወደ አይስክሪም ቴረሙ እንምጣ። ቺኛዋ ምንድናት ማለት ነው? ቺኛዋና ከዚህ እስከዚህ ያለችውና ከዚህ እስከዚህ ያለችው እኩል ናቸው። ከዚህ እስከዚህ ያለው x እና ይሄ x ደግሞ እኩል ናቸው። ሶ 6 - r ሲደመር 8 - r ከማን ጋር እኩል ይሆናል ማለት ነው? ከዚህ እስከዚህ ያለው ሲደመር ከዚህ እስከዚህ ያለው ይሄ ደግሞ ማን ነው? 10 አያሻው ልብ በሉ ምንድነው እያልካለው? ከዚህ እስከዚህ ያለው ከዚህ እስከዚህ ካለው ጋር እኩል ነው። ከዚህ እስከዚህ ያለው ደግሞ ከዚህ እስከዚህ ካለው ጋር እኩል ነው። ስለዚህ የሁለቱ ድምር የዚህና የዚህኛው ድምር ማንን መስጠት አለበት? ሙሉ ይሄ 10 መስጠት አለበት ማለት ነው። ሶ 6 ኦኬ ሲደመር ማለት ነው። እዚህ ጋር ሲደመር ማለት 6 ሲደመር 8 14 ይሆናል። ማይነስ r ሲደመር ማይነስ 2r ይሄ ከስንት ጋር እኩል ነው? 10 ሶ ማይነስ 2r ስንት ሆነ ማለት ነው? r ስንት ይሆናል ማለት ነው? ኦኬ ማይነስ 2r ማይነስ 14 ማይነስ 4 ጋር እኩል ይሆናል። ኔጌቲቭ ከኔጌቲቭ ይጣፋል። r ማለት ወር ኦቨር 2 ነው ማለት 2 ይሆናል ማለት ነው። አንድ ይሄኛው ነው። አሁን ላይክ ይሄንን ቪዥዋላይዝ ማድረግ ቢያቅታችሁ ሁልጊዜም አንድ ፎርሙላ አለ ሁልጊዜም ልትጠቀሙት የምትችሉት ማለት ነው። ይሄ ግን መቼ ነው የሚሰራው? የከበበው ራይት አንግል ትሪያንግል ሲሆን ውስጥ ያለው ደግሞ ሰርክል ፐርፌክት ሰርክል ሲሆን ማለት ነው። ሶ ይሄን ፎርሙላ መጠቀም ትችላላችሁ። ሬዲየስ ኢዝ ኢኳልስ ቱ a + b - c / 2 a ማለት ከሁለት አንዱ 6 ሲደመር b ማለት 8 ሲቀነስ c ማለት 10 ሲካፈል ለ2
ይሄ ስንት ነው? 14 ሲቀነስ 10 14 ሲቀነስ 10 4 ነው ሲካፈል ለ2 2 ሶ ቢ ላይ ያለው መልስ ይሆናል። እንደዚህ አድርጋችሁ መስራት ትችላላችሁ። ባይዚ ዩኢቲ ላይ የጂኦሜትሪ ጥያቄ ሁልጊዜ የማይቀርም ይመጣል። የተለያየ ይሁን እንጂ የጂኦሜትሪ ጥያቄዎች ይመጣሉ። እሺ 10ኛ what is the sum of the infinite geometric series this ይሄ ደግሞ 12ኛ ክፍል የተማራችሁ ስለ ጂኦሜትሪ የሚያወራል። ሶ የዚህ ኢንፋይናይት ሰሙ ምን ያህል ነው የሚሆነው ነው የሚለው። እሺ ይሄም ቀላል ነው የምታስታውሱት ፎርሙላ አለ። መጀመሪያ g1 ማን ነው? g1 ጂኦሜትሪክ ሲሪስ ነው ስላለን ነው። ኦሬዲ ጂኦሜትሪክ ተብለናል። አርትሜቲክ አይደለም ጂኦሜትሪክ ነው። g1 ስንት ነው? 8 ነው። r ደግሞ እንፈልግ። r ማለት ደግሞ -4/8 ይሄ ማለት -1/2 ማለት ነው። ከፈለጋችሁ እዚህ ጋር ያለውንና እዚህ ጋር ያለውን ማካፈል ትችላላችሁ። -1/2 እሺ ሶ ኢንፋይናይት ከሆነ የምንጠቀመው ፎርሙላ ምንድነው የሚለው x = g1/1 - r የሚል ፎርሙላ አለ። እሱ መጠቀም ነው። g1 ስንት ነው? 8 ነው /1 - r ደግሞ ስንት ነው? -1/2 8/1 + 1/2 8/, የጋራ 2 ሲደመር 1 ይሄ ማለት 8/3/2 8 ሲካፈል ለ3 ሁለተኛ 8 ሲባዛ በ2 ሶስተኛ ማለት ነው። ማለት ደግሞ 16 ሶስተኛ ኤ ላይ ያለው ማለት ነው። እሺ 11ኛ solve for x እሺ አብሶሉት ቫልዩ አለ እና ምን ያህል ሶሉሽን ኤግዚስት ያደርጋል ነው ጥያቄ። እሺ ጀስት እንዳያችሁት የምትመልሱት አይነት ጥያቄ ነው። አብሶሉት ቫልዩ ውስጥ ያለ ቁጥር ሁልጊዜ ኔጌቲቭ መሆን አይችልም አይደል? ሶ አይደለም ከ-2 4x - 7 አብሶሉት ቫልዩ ውስጥ ያለው ከ0 ያንሳል ምን ያህል ሶሉሽን ይኖረዋል ብትባሉ እሺ እቺን ግሬተር ዛን ኦር ኢኳል ቱ የምትለውን እናጥፋ። ጀስት ሌዛን 0 የምትለውን አይታችሁ ምን ያህል ሶሉሽን ይኖረዋል። አብሶሉት ቫልዩ ውስጥ ያለ ቁጥር መቼም ኔጌቲቭ መሆን ስለማይችል ምንም ያህል ሶሉሽን አይኖረውም። ምንም ያህል ማለት ደግሞ 0 ነው፣ ሶሉሽን የለውም ማለት ነው። ኖ ሶሉሽን ነው ወይም ምንም ሶሉሽን የለውም፣ 0 ነው ሶሉሽን ያለው ማለት ነው። ሌዛን ቱ ቢል ጀስት ኔጌቲቭ ባይሆን ብዙ ሶሉሽኖች ሊኖሩት ይችል ነበረ። ሶ እንደዚህ አድርጋችሁ ትመልሳላችሁ። 12ኛ a machine A completes a job in 4 hours. Machine B takes 12 hours for the same job. If they work together, how many hours will it take? እሺ ይሄ እንደዚህ አይነት ጥያቄዎች ነው አልተማራችሁም፣ ግን ቀላል ናቸው። ምን መሰላችሁ የሚለን አንድ የሆነ ማሽን አንድን ስራ ለማጠናቀቅ 4 ሰዓት ቢፈጅበት፣ ሌላኛው ማሽን ቢ ደግሞ አንድን ስራ ለማጠናቀቅ 12 ሰዓት ቢፈጅበት እና ይሄንን ስራ በጋራ መተው ቢሰሩ ያንን ስራ ለማጠናቀቅ ምን ያህል ታይም ይፈጅባቸዋል የሚለው። አሁን ሬታቸውን ነው ሶልቭ እናደርገው። እሺ ሬት ማለት ምን ያህል ፈጣን የሚለው ሶ ሬት ምን ያህል ፈጣን የሚለውን ለማወቅ ደግሞ ለምሳሌ አሁን ስፒድን ስንፈልግ እንዴት ነው የምናደርገው? ቬሎሲቲ ኦቨር ታይም ነው አይደል? አሁን ደግሞ በስራ እንወክለው። ሶ አንድን ስራ ለመጨረስ ስንት ሰዓት ይፈጅበታል? ኤ 4 ሰዓት ኦቨር 4 አወር። ሬቱ ኤ ይሄ ነው። የቢ ደግሞ ስንት ስራ ለመጨረስ ነው? አሁንም አንድ ስራ ለመጨረስ አንድን ስራ ለመጨረስ ስንት ሰዓት ይፈጅበታል? 12 ሰዓት። ሶ በጋራ መተው ቢሰሩ ነው። ጋራ መተው ከሰሩ መደመር ነው ቀጥታ። ሬት ኤ ሲደመር ሬት ቢ አዲስ ሬት ይሰጠናል፣ ኒው ሬት ይሰጠናል። ያ ሬት የሁለቱም ፍጥነት ይነግረናል። እሺ ሶ ሬት ኤ ስንት ነው? 1/4 ሲደመር ሬት ቢ 1/12 የጋራ 12 እንውሰድ። 12 ሲካፈል 4 3 ሲደመር ይሄኛው ራሱ 12 ይሆናል። ሶሪ 12 ሲካፈል 12 1 ይሆናል። 3 ሲደመር 1 4/12 ይሄ ማለት ደግሞ 1/3 እና ይሄ ምኑ ነው? ሬቱ ነው። አሁን አዲስ ሬት ነው ያገኘነው። ይሄ ሬት ደግሞ ምንድነው የሚነግረን ስታዩት? አንድን ስራ ለመጨረስ ስንት ሰዓት ይፈጃል? 3 ሰዓት ይፈጃል። የማን የሁለቱም ነው የሚለን ሲለያለው ትክክለኛ መልስ ነው። እንደዚህ አይነት ጥያቄ በሙሉ በቃ በተመሳሳይ ነው የሚሰራው። እሺ 13ኛ a chemist mixes 5 liters of 20% acid solution with 5 liters of 60% acid solution. What is the acid concentration of the final mixture? እሺ ደግሞ ምን መሰላችሁ የሚለን አንድ የሆነ ኬሚስት መጣና
አንድ የሆነ 20% አሲድ 20% ያህሉ አሲድ የሆነ ሶሉሽን አለ። ሌላው ውሃ ነው እንበል። ሌላኛው ደግሞ 60% ያህሉ ምንድነው አሲድ ነው። ከዛ ሁለቱን አቀላቀላቸው። ሌላ ትልቅ ሁለቱንም አቀላቀላቸው 10 ሊትር ሆነ ማለት ነው። ከዛ ምን ነው ፈልጉ የሚለን እዚህ ላይ ሲመጡ ሁለቱም ተቀላቅለው ምን ያህል ፐርሰንቱ ነው አሲድ የሚሆነው ነው የሚለን። እሺ ምን ማድረግ እንችላለን? 0.2 ማለት 20% ማለት 0.2 ነው። ደግሞ 0.2 ኦፍ 5 ሊትር ሲደመር 0.6 ኦፍ ስንት ሊትር? አሁንም 5 ሊትር እኩል ይሆናል 10 ሊትር x። እሺ ምንድነው እያልካለሁ መሰላችሁ? የ5 ሊትር 20%ቱ ሲደመር የ5 ሊትር 60%ቱ ምን ይሰጠናል? 10 ሊትር ይሰጠናል። 5 ሊትር እና 5 ሊትር 10 ሊትር ይሰጠናል። ምን ያህል ፐርሰንታቸው ነው አሲዱ እያልኩ ነው ያለው። አሁን ከዚህም አሲዱን አወጣና ከዚህም አሲዱን አወጣ። የአሲድ እንትኑ ማለት ነው ብዛቱ ምን ያህል ሊትር እንደሚሆን አወጣ። ከዛ የሁለቱ ድምር እሺ ለብቻው ልስራና ላሳያችሁ። ይሄ ስንት ይሆናል? 1 ሊትር ይሆናል ሲደመር ይሄ ስንት ይሆናል? 3 ሊትር ይሆናል። ይሄ ስንት ነው? 4 ሊትር። አሁን የአሲዱ ብዛት ስንት ነው? 4 ሊትር ነው። ከተቀላቀለ በኋላ 10 ሊትር 4 ሊትሩ አሲድ ነው። ስንት ሊትር ነው የደመርነው? 5 ሊትር እና 5 ሊትር። ስንት ሊትር ነው ስንደምረው? 10 ሊትር። ከ10 ሊትሩ 4 ሊትሩ አሲድ ከሆነ ስንተኛ ወይም ስንት ፐርሰንት ነው አሲድ? እሱን ለማወቅ 4/10 ባዛ በ100% ነው። ይሄ ደግሞ ስንት ይሆናል? 0.4 ባዛ በ100 ይሆናል። ይሄ ማለት 40%። አሁን ያላችሁ እንደዚህ አድርጋችሁ ማግኘት ትችላላችሁ። 60 ሲደመር 20 ሲካፈል ለ2 አድርጋችሁ ማግኘት ትችላላችሁ። ይሄ ግን የሚሰራው መቼ ነው? 5 እዚህ ጋር ሁለቱም ተመሳሳይ ሊትር ሲሆኑ ብቻ ነው። ይሄኛው 4 ሊትር ነው ከተባላችሁ በቃ ይሄ መንገድ አይሰራም። በዚህ መልኩ መስራታችሁ እሱ መጠንቀቅ አለባችሁ። እሺ the mean of a data set of 20 numbers is 40 የ20 ቁጥሮች ሚናቸው ወይም አቬሬጃቸው ስንት ነው? 40 ነው። if every number in the data set is multiplied by 2 and then increased by 5 what is the mean? አሁን እያንዳንዱ ቁጥር በሁለት ቢባዛ እና 5 ቢደመርበት አዲሱ ሚን ምን ያህል ይሆናል ነው የሚለው። ይሄን እንደዚሁ የሃይስኩል ትምህርታችሁ ላይ ተምራችሁታል። ሚን እንዴት ነው የምናገኘው? ሚን is equals to old ሚን ኒው ልበለው is equals to old ሚን ሲባዛ በአዲሱ ቁጥር አይደል? ሲባዛ በአዲሱ ቁጥር ይሄ ስንት ይሆናል? ለምሳሌ ኦልዱ መጀመሪያ ስንት ነበር? 40 ነበር። 40 ሲባዛ በ2 ልብ በሉ መጀመሪያ ተባዛ ነው የሚለን። እሺ ለዛ ነው በዚህቱም እየሰራለው። ስንት ይሆናል? 80። አሁን አዲሱ ሚን 80 ሆኗል። አሁን ሁሉም ቁጥር ላይ ስንት ተጨመረበት? 5 ተጨመረበት። ስለዚህ 5 ሲጨመርበት ሚኑም በስንት ይጨምራል? በ5 ይጨምራል። ስንት ነው የሚሆነው? 85። 5 ተጨምሮበት በሁለት ተባዛ ቢለን ኖሮ ግን 45 እናረጋለን። መጀመሪያ 40 ላይ 5 ጨምረን ከዛ በሁለት ስናባዛ 90 ይሆናል። እና ይሄ ህጎቹ ናቸው። እሺ ህጎቹ እንደዚህ ስለሚሉ ነው። ከፈለጋችሁ ደግሞ እያንዳንዱ ሚል ላይ ስንት ነበረ? 40 ነበረ ሲደመር ሁሉም ቁጥሮች በስንት ተባዙ? በ20 ተባዙ። ስለዚህ 2 እያንዳንዱን ቁጥር አስባችሁ በስንት አባዙታላችሁ? በሁለት አባዙታላችሁ። ሲካፈል ለ20 አድርጋችሁ የሚመጣላችሁ የሚሆነው ቁጥር አለ። በዛ መስራት ይችላልችሁ። ግን ይሄ ፎርሙላ ስላለ በዚሁ ነው የሰራሁት። እሺ ይሄ ደግሞ የፕሮባቢሊቲ ጥያቄ ነው። ፕሮባቢሊቲ ጥያቄ ይመጣል አንዳንድ ጊዜ፣ የሚቀርበትም ጊዜ አለ። ግን የቲ ያው ስለማይታወቅ ፕሬዲክቲቭ ስላልሆነ መዘጋጀት ይኖርባችኋል። 2 fair 6 dice are rolled simultaneously። ሁለት ፌር የሆኑ ዳይሶች ተጣሉ። what is the probability that sum of the number rolled is exactly 7? ሁለቱም ከተጣሉ በኋላ የሁለቱ ድምር 7 የሚሆንበትን ፈልጉ ነው የሚለን። እሺ ምን እናደርጋለን? አሁን አንደኛውን ዳይስ
ወደዚህ እንጻፈው አንደኛው እንዳይስ ወደታች እንጻፈው እሺ አንድ ሲሆን 1.3 1.4 እያለ ይቀጥላል ከዛ ምንድነው የምናደርገው ተደምረው 7 የሚመጡበትን ፓርት እንቆጥራለን ተደምረው 7 የሚመጡበት ፓርት ለምሳሌ ስንት ሲሆን 6.1 ሲሆን እዚህ ጋር አንድ አለ ሌላኛው ደግሞ እዚህ ጋር 1.6 ሲሆን ሌላኛው ደግሞ 3.3 ሲሆን እዚህ ጋር ሶሪ 3.4 ነው ማለት ያለበት እዚህ ጋር 3.4 ሲሆን እና 4.3 ሲሆን እሺ ንገራቸው 1.6 አለ 3.4 አለ 4.3 አለ ሌላኛው ደግሞ 5.2 ሲሆን እና 2.5 ሲሆን እዚህ ጋር ማለት ነው 2.5 እና 5.6 መጨረሻ ደግሞ 6.1 ብዛታቸው ስንት ነው 1 2 3 4 5 6 6 ኦቨር በአጠቃላይ እነዚህ በሙሉ ስንት ናቸው እዚህ ሰንጠረዥ ውስጥ ያሉት 6 ሲባዛ በ6 36 ይሄ 36 ማካፈል ነው ያ ማለት ማባበር 6 ማለት ነው ቢ ላይ ያለው ትክክለኛ ነው Okay, what is the equation of the horizontal asymptote for the rational function f of x is equal to this? የሆሪዞንታል አሲምፕቶቱ ፈልጉን የሚል ሆሪዞንታል አሲምፕቶት ስንፈልግ ምንድነው የምናደርገው መጀመሪያ ፓወራቸውን እናወዳድራለን የማን ነው ፓወር የሚበልጥ እኩል ናቸው እዚህም ጋር x² ነው ትልቁ 12x² ነው እዚህም ጋር ከታች 3x² እኩል ናቸው ስለዚህ አሲምፕቶቱ ማን ነው የሚሆነው ማለት ነው y is equal to የትልቁ ዲግሪ ኮኤፊሺየንት 12 ሲከፈል የከታች ያለው ትልቁ ኮኤፊሺየንት ስንት ነው 3 ይሄ ስንት ነው 4 ነው so y is equal to 4 ነው የሚሆነው እዚህ ጋር ያለው ትክክል እሺ 17ኛ ባይዜ እኔ ሶልቭ ከማድረጌ በፊት ራሳችሁ ሶልቭ ብታደርጉ በጣም አሪፍ ነው ከዛ እኔ መሰራውን ብታዩ ደግሞ ለእናንተ ይጠቅማችኋል እሺ A circle is inscribed inside a square that has a perimeter of 32 cm. What is the exact area of the circle? ይሄ በጣም ቀላል ጥያቄ ነው አንድ የሆነ ሰርክል አለን እና ሰርክሉ ስኩዌር ውስጥ ነው ያለው የስኩዌሩ ፐርሜትር ደግሞ ስንት ነው 32 ነው s s s s ብንለው ያ ማለት የኤስ ድምር ፐርሜትሩ 32 ነው ይሄ ማለት 4s ማለት ነው 4s = 32 ነው ኤስ ስንት ይሆናል ማለት ነው ለአራት ስናካፍለው 8 ይሆናል ኤስ 8 ነው ከዛ ምን ነው ፈልገው የሚለው የሰርክሉን ኤሪያ የዚህን ኤሪያ እንዴት ነው የምናገኘው የሰርክሉን ኤሪያ ለማወቅ ምኑን ማወቅ ይጠበቅብናል ዲያሜትሩን ማወቅ ወይም ሬዲየሱን ማወቅ ይጠበቅብናል እሺ ሶ ሬዲየሱ ዲያሜትሩ ከዚህ እስከዚህ ያለው ነው ከዚህ እስከዚህ ያለው ደግሞ ከማን ጋር እኩል ነው ከዚህ ከሳይዱ ጋር እኩል ነው አይደል ስለዚህ ዲያሜትሩ 8 ከሆነ ሬዲየሱ ስንት ይሆናል 4 ይሆናል ሶ ኤሪያ ስንት ሆነ ማለት ነው ኤሪያ is equals to pi r square ነው pi times r ስንት ነው 4 ነው 4 ስኩዌር ደግሞ 16 ነው ስለዚህ 16 pi ሴንቲሜትር ስኩዌር ይሆናል ማለት ነው ቢሊየን እሺ ኢቫሉዌት ትሪጎኖሜትሪክ አይደንቲቲ sin square 70 plus cos square 70 እሺ ይሄ በጣም ቀላል ነው የትሪጎኖሜትሪ ህግን ማስታወስ ነው የሚጠበቅባችሁ sin square theta plus cos square theta ስንት ነው ሁልጊዜም አንድ ነው ቴታ የፈለገውን ቁጥር ሊሆን ይችላል የሁለቱ ድምር ሁልጊዜ ምንድነው አንድ ነው እና ዩኢቲ ላይ አለ የትሪጎኖሜትሪ ጥያቄ አልፎ አልፎ ይኖራል okay what is the sum of the first 50 positive odd integer የመጀመሪያዎቹ positive odd integer ድምር ስንት ነው የሚለው አርithmetic ላይ የተማራችሁት ፎርሙላ አለ s = n/2 2a plus n - 1 times d የሚል ይሄን መጠቀም እንችላለን ግን ሁልጊዜም ፖዚቲቭ ኦድ ከተባላችሁ ቀጥታ ምን ማድረግ ይችላልላችሁ s = n² ማለት ይችላል so s = n ስንት ነው 50 ነው 50 ዘ ሆል ስኩዌር 250 ይሄ የሚሰራው ግን ለምንድነው ኦድ ነምበር ከሆኑና ፖዚቲቭ ከሆኑ እና ለምሳሌ 60 ከተባላችሁ 60 ስኩዌር አድርጋችሁ መስራት ይችላል ነበር ይሄንንም እንጠቀም s = 50 ሲካፈል ለ2
ሲባዛ የመጀመሪያው ኦድ ነምበር ማን ነው? ፖዚቲቭ ኦድ ነምበር 1 ነው አይደል? 1 3 5 7 እያልን እንቀጥል። ሲባዛ ሲባዛ በ1 ሲደመር ኤ ነው 50 ነው ሲቀነስ 1 ሲባዛ ዲ ማለት በሁለት ቁጥሮች መካከል ያለው ልዩነት በዚህና በዚህ መካከል ያለው ልዩነት 3 ሲቀነስ 1 2 ነው ዲፈረንሳቸው ማለት ነው። ይሄንን ስታባዙት ይሄንን ሰሰሩት እዚህ ጋር ያለውን 25 ሲባዛ ይሄ 100 ይሆናል። 25 ሲባዛ 100 ደግሞ ይሻላል። እሺ when the polynomial p of x is divided by this what is the remainder? እሺ ቀጥታ ሪሜንደር ቴርም መጠቀም ነው። ይሄ ፖሊኖሚያል በዚህ ሲካፈል ቀሪው ስንት ነው የሚለን just x minus ያለን c ማን ነው በዚህ ኬዝ 1 ነው c equals 1 ነው so p of 1 መፈለግ p of 1 ማለት 3 times 1 the power 3 minus just 1 ስለሆነ ምን ተካው እንደውም ቀጥታ እንት ማለት ይችላል 3 ሲቀነስ 5 ሲደመር 7 ሲቀነስ 2 ይሄኛው እሺ solve for x ይሄ ሎጋሪዝም ኢኩዌሽን አለን ከዛ ለx መፈለግ ነው። እሺ የመልቲፕሊኬሽን ህግ አለ ሎጋሪዝም ላይ አይደለ I mean division log a minus log b ማለት ነው log a over b ማለት ቤዛቸው ተመሳሳይ ሆኖ ማለት ነው። እሺ በዚህ ኬዝ ምን ይሆናል log 3 ቤዛቸው ተመሳሳይ ነው x over x minus 2 x ጋር እኩል ይሆናል ከአንድ ጋር አሁን እንደዚህ ከሆነ በኋላ ምን እናደርጋለን ወደ ኤክስፖኔንሻል ፎርም እንቀይረዋለን። ወደ ኤክስፖኔንሻል ፎርም ስንቀየር ጂ 3 እንዳለች ቦታዋ ናት እሺ እንዳለች ትሆንና 3 the power of 1 is equals to እቺ 1 ደግሞ እዚህ ጋር ትመጣና 1 ትሆናለች። እቺ 3 ቦታዋን እንደማትቀይር ሰው ከዛ እቺን 1 ካመጣን በኋላ ይሄን ቀጥታ ወደዚህ መውሰድ x over x minus 2 so x over x minus 2 3 ይሆናል እንላለን ክሪስ ክሮስ እናድርግ x is equals to 3x minus 6 so ይሄን ወደዚህ እንወስደው minus 2x ይሆናል which is equals to minus 6 x ስንት ሆነ ማለት ነው 3 እንደዚህ አድርገን እንሰራለን። ያው የፈጠንኩባችሁ ስለምታውቁት ብዬ ነው ከዚህ በኋላ ያለው። እሺ 22 A car travels to a destination at 30 km per hour and returns along the exact same route at 60 km per hour. What is the average speed of the entire journey? እሺ አንድ የሆነ መኪና አለ ወደ ሆነ ቦታ ለመሄድ ምን ያህል ፍጥነት ነበረው 30 ኪሎ ሜትር per hour ነበረው። ከዛ exact same route ነው ማለት ተመሳሳይ መንገድ ነው። ለምሳሌ ከA እስከ B ሄዳለ በስንት ኪሎ ሜትር በ30 ኪሎ ሜትር per hour ከዛ ሲመለስ ይሄንኑ መንገድ ነው የተመለሰው ይላል ነው ሴም ሮት የምትለው በጣም ወሳኝ ፖይንት ነው። ከዛ ወደዚሁ ሲመለስ ግን ፍጥነቱን አጠፋውና በ60 ኪሎ ሜትር per hour ሄደ። ከዛ ምኑን ነው ፈልጉ የሚላል ስፒድ አቨሬጅ ስፒዱ ማለት ነው። አቨሬጅ ስፒድ ለመፈለግ አቨሬጅ ስፒድ ማለት ቶታል ዲስታንስ ሲካፈል ለቶታል ታይም ነው። ዲስታንሱ twice of st ነው አይደል ቶታል ዲስታንስ የወሰደበት ታይም ደግሞ ቶታል ዲስታንስ ሲካፈል ለቬሎሲቲ አይደል ቬሎሲቲ ይሄንን አንድ እንበለው ዲስታንስ ደግሞ ምን ይሆናል አይ ሚን ታይም ቱ ደግሞ ከዚህ ወደዚህ ለመመለስ የወሰደበት ታይም ቶታል ዲስታንስ ይሄ ይቀየራል ሲካፈል ለቬሎሲቲ ኦፍ b ሲመለስ ያለው ቬሎሲቲ ማለት ነው። ስለዚህ ቶታል ታይም ማለት st over velocity of a ሲደመር st over velocity of b ይሆናል ማለት ነው። እሺ ሶ የጋራ እንውሰድ va b እዚህ ጋር ማለት ነው va times bb ልበል። እሺ va times bb ሲካፈል ለva vb times st ሲደመር va vb ሲካፈል ለvb va times st ይሄ ቀረን። አሁን እንዳለ ልጻፈው እዚህ ጋር 2st ሲካፈል በለው ለዚህ ሙሉ አይደል ይሄ ማለት ደግሞ እዚህ ጋር ያለውን አግኝተናል ሲካፈል vb times የጋራ st ማውጣት እንችላለን ሶ የጋራ እናውጣው vb
የጋራ ኤስቲ ነው አጣሁት ሲካፈል ለቪኤ ታይምስ ቪቢ እሺ ስለዚህ 2ST ሲካፈል ማለት ለሆነ ክፍልፋይ ስናካፈል A ሲካፈል C over B ማለት A ሲባዛ በB over C አለ እሱ ልጠቀም እዚህ ጋር VA times VB over VA plus VB times ST ከታች ይሆናል አብሮ እዚህ ጋር ማለት ነው ሶ እዚህ ጋር ያለው ST በዚህ ጋር ይጣፋል ምን ቀረ ማለት ነው twice of VA VB ሲካፈል VA plus VB which is equals to twice of VA ስንት ነው መጀመሪያ ላይ የነበረው 30 ነው ሲባዛ ሁለተኛ ላይ ያለው 60 ነው ሲካፈል የA የB ይሄን ስታባዙ ስንት ይሆናል 60 ሲባዛ በ60 ማለት ነው 3600 ሲካፈል ይሄ ደግሞ 90 ይሆናል ይሄ በዚህ ይጣፋል 360 ሲካፈል 9 40 ይሄ ያለው 40 ኪሎ ሜትር ፐር ሃወር ይሆናል 23ኛ A store applies a 20% discount on a TV. Later, it applies an additional 10% discount to the sale price. What is the single equivalent percentage discount? እሺ ይሄ በጣም ትሪኪ ኩዌስቸን ነው ምንድነው ያለው አንድ የሆነ ስቶር የሆነ የኤሌክትሮኒክስ መሸጫ ማለት ነው መጀመሪያ ላይ የሆነ ቲቪ ሲሸጥ 20% ዲስካውንት አደረገ 20% ቅናሽ አደረገ ከዛ አሁንም መልሶ እዛው 20% የተደረገለት ቅናሽ ላይ ስንት ፐርሰንት ቅናሽ አደረገ 10% ቅናሽ አደረገ ከዛ በአጠቃላይ ስንት ፐርሰንት ቅናሽ አድርጓል ነው የሚለው አሁን እዚህ ጋር እኔ እንዳትሳሳቱ የሚፈራው ይሄ ቀላል ነው በቃ 20% ነው እዚህ ጋር 10% ነው 20 ሲደመር 10 30% ቅናሽ አድርጓል ይሄ በጣም ብዙ ተማሪ የሚሸውደው ነገር ነው ምንድነው የምናደርገው መጀመሪያ እሺ ኤግዛምፕል ልስጣችሁ 100 ብር ቢሆን መጀመሪያ 100 ብር ነበር የ100 ብር ላይ ስንት ፐርሰንት ቅናሽ አደረገ ጀስት አሁን እንድስ ማለት በኤግዛምፕል እንድሰሩት ብዬ ነው በቁጥር ሲሰሩ አንዳንድ ጥያቄዎች ቀላል ይሆንላቸዋል ሶ 100 ብር ነበር ስንት ፐርሰንት ቅናሽ ያደረገ 20% ቅናሽ ሲደረግለት ስንት ሆነ እሺ 100 ሲቀነስ ቅናሽ አደረግ ነው የ100 20% ነው 100 ሲባዛ በ0.2 ይሄ ማለት 100 ሲቀነስ 20 ማለት ነው ስንት ሆነ ማለት ነው 80 20% ቅናሽ አደረግ ማለት 100 ላይ የራሱን 20% ቀነስንለት ማለት 80 ብር ነው አሁን ከዚህ 80 ብር ላይም ስንት ቀነስን 10%ን ቀነስን ሶ የ80 10% ስንት ነው 1% 8 አይደለ ስለዚህ 80 ላይ ስንት ቀነስ ማለት ነው 8 ቀነስ 80 ላይ 8 ሲቀነስ ስንት ይሆናል 72 ይሆናል ሶ አሁን በአጠቃላይ መጨረሻ ላይ የመጣልን ብር ስንት ሆኗል 72 ብር ሆኗል መጨረሻ ላይ የመጣው ማለት ባንድ ላይ በአጠቃላይ ስንት ፐርሰንት ቅናሽ አደረግን የሚለውን ለማወቅ ምንድነው የምናደርገው መጀመሪያ ላይ የነበረው 100 ብር ሲቀነስ 72 ሲካፈል ለ72 እንደዚህ ማለት 100 ሲቀነስ 72 ስንት ነው ያው ባንድ ላይ የቀነስ ነው ብር ማለት 28 ኦኬ ለ72 ሳይሆን ለ100 ነው የምናከፍለው ምክንያቱም መጀመሪያ ከነበረው ላይ ስንት ፐርሰንት እንደቀነሰ ስለሆነ ማወቅ ይፈልጋል ሶሪ ሶ ይሄ ስንት ይሆናል 28 መቶኛ ይሆናል ይሄ ማለት ደግሞ 28% ማለት ነው እንደዚህ አድርገን ነው የምንሰራው መጠንቀቅ ይኖርባችኋል ሶ ኤግዛምፕል ሰጣችሁ ለራሳችሁ ብታስቡት ለመስራት ይቀላል እንደዚህ አይነት ጥያቄ በተለይ ደግሞ ፐርሰንት ሲሆን 100ን እንደ ኤግዛምፕል ብትወስዱት እሺ given data set what is the difference between the mean and the median የሚኑና የሚዲያኑ ዲፈረንስ ፈልጉ ነው የሚለው ያው ዲፈረንስ ይባል አብሶሉት ቫልዩ ውስጥ እንዳለ ነው ታስቡት እሺ ሚኑ ማን ነው ሚን እንደና የምፈልገው ጀስት አቬሬጃቸውን መውሰድ ነው 100 ሲደመር 4 ሲደመር 3 ሲደመር 2 ሲደመር 1 ሲካፈል ብዛታቸው ስንት ነው 5 አይደል 5 ይሄ ስንት ይሆናል 110 ሲካፈል 5
ይሄ ደግሞ 22 ነው። እሺ ሚኑን አገኘ። ሚዲያኑ ሰማን ነው። ሚዲያን ደግሞ ሴንተር ላይ ያለው ሁለቱ ዳር ላይ ናቸው። ሴንተር ላይ ያለችው ማለት 3 ናት። ስለዚህ ሚዲያኑ 3 ነው። 22 ሲቀነስ 3 ስንት ይሆናል? 19 ይሆናል። በጣም ሲምፕል። እሺ 25ኛ how many distinct combination of two items can be selected from a group of 10 distinct items? ይሄ ስለ ኮምቢኔሽን ነው የሚያወራው። ምን ያህል ሁለት አይተሞችን ኮምባይን አድርገን መፍጠር እንችላለን ከ10 ዲስቲንክት አይተሞች ኤቢሲ ምናምን ተብሎ እስከ ጄ ቢኖር እዛ ኤቢ ኤጂ ኤሲ ምናምን እያለን ዲስቲንክት የሆኑ የማይደጋገም ማለት ነው ስንት ኮምቢኔሽኖችን መፍጠር እንችላለን የሚለው። ሶ ጀስት ምንድነው የምታደርጉት? ኮምቢኔሽን ኦፍ 10 ኮማ 2 ነው የምታደርጉት። ይሄ ማለት ደግሞ ኮምቢኔሽን ማለት n ፋክቶሪያል ኦቨር n ታይምስ ይሄንን r እንበለው። ይሄን n ኮማ r ቢሆን ኮምቢኔሽን ማለት ነው n ፋክቶሪያል ኦቨር r ፋክቶሪያል ኦቨር n ማይነስ r ፋክቶሪያል እንደዚህ ነው የሚሰራው። ሶ ይሄንን እናምጣው። n ስንት ነው? 10 ፋክቶሪያል ሲካፈል እሺ 2 ፋክቶሪያል ሲባዛ 10 ሲቀነስ 2 8 ፋክቶሪያል። እሺ ማለት 10 ሲባዛ በ10 ኦኬ ሲባዛ በ9 ሲባዛ በ8 ፋክቶሪያል ሲካፈል 2 ፋክቶሪያል 8 ፋክቶሪያል። ይሄ በዚህ ይጣፋል። ስንት ቀረ? 10 2 ፋክቶሪያል ማለት 2 ነው። 10 ሲካፈል ለ2 5 ይሆናል። 5 ሲባዛ በ9 ደግሞ ኦኬ what is the domain of the function f of x this የዚህን ዶሜን ፈልጉን የሚለን እሺ ሁለት ነገሮች ማወቅ አለባችሁ የዚህን ዶሜን ለማግኘት። አንደኛ ታቱ 0 መሆን አይችልም። ያ ማለት 2x - 8 ምን መሆን አይችልም? 0 መሆን አይችልም። 2x = 8 ይሆናል። ይሄን ወደዛ ስንወስደው x = 4። ስለዚህ x 4 መሆን አይችልም። ለምን? ታቱ 0 እንዳይሆን። ታቱ 0 ከሆነ አንዲፋይንድ ስለሚሆን ማለት ነው። ሶ አንደኛ x ከ4 የተለየ መሆን አለበት። ያ ብቻ አይደለም። ሁለተኛ ደግሞ ራዲካል ውስጥ ያለ ቁጥር ምን መሆን አይችልም? ኔጌቲቭ መሆን አይችልም አይደል? ስለዚህ 2x - 8 ከስንት መብለጥ አለበት? ከ0 መብለጥ አለበት። ወይም ከ0 ጋር እኩል መሆን ይችላል። ሶ 2x greater than or equal to ስንት እንላለን? 8 እንላለን። x greater than or equal to 4። ስለዚህ የሁለቱ የጋራ ነው ማለት ነው። እንደዚህ ቁጥር መስመር ብንስል 0 እዚህ ጋር ቢሆን 4 እዚህ ጋር ቢሆን አንደኛው ምንድነው የሚለን? ከ4 መብለጥ አለበት። ሁለተኛው 4ን አያካትም። ሶ የሁለቱ የጋራ ስንት ነው ማለት ነው? 4ን ሳያካት ከ4 የሚበልጡ ቁጥሮች በሙሉ ያ ማለት x greater than 4 x greater than 4 ይሄ ባይኖር ኖሮ ቢላይ ያለው መልስ ይሆናል። እሺ find the radius of a circle given by the equation this እሺ የዚህን ኢኩዌሽን ይሄ ሰርክልም ቢሆን የሚወክለው ሬዲየሱን ፈልጉ ነው የሚለን። አሁን ስለ ሰርክል አልተማራችሁም፣ ግን ቀላል ነው። እንዴት እንደሚሰራ አሳያችኋለሁ። ሞር ደግሞ ይሄ እዚህ ፍሪዌቲ ቻናል ላይ ቴሌግራም ላይ ተቀላቀላችሁ ስለሱ ኖትም ብዙ ነገር አለ፣ እሱ ላይ ማየት ትችላላችሁ። ምን መሰላችሁ? የሰርክል ኢኩዌሽን በዚህ መልክ ነው የሚሰጠው x - h the whole square plus y - k the whole square is equal to r square። ሶ ይሄንን ወደዚህ መቀየር አለብን፣ ወደዚህ ፎርማት መቀየር አለብን። ምኑን ለማወቅ? ሰርክሉ ሬዲየሱን ለማወቅ። ሶ ኮምፕሊቲንግ ስኩዌር እንጠቀማለን። እዚህ ጋር x ስኩዌር ማይነስ እችን እናመጣለን። እሺ እችን ከx ጋር እናመጣታለን። -10x plus y square plus 24 y is equal to 0። እንደዚህ ካረግን በኋላ x ማይነስ እንላለን። የ10 ግማሽ ስንት ነው? 5 the whole square። አሁን ኮምፕሊቲንግ ስኩዌር ብዙ ታይም ይፈጃል። ይሄንን ሾርት ከተጠቀሙ አሁን ማሳያችሁ። የ10ን ግማሽ ትወስዳላችሁ። ኔጌቲቭ ነው። እዚህ ጋር the whole square እናደርገዋለን። ሲደመር እዚህም ጋር እንደዚሁ y ማይነስ የ24 ግማሽ ስንት ነው? ፕላስ ነው። እዚህ ጋር የ24 ግማሽ 12 the whole square እኩል ይሆናል
ከዚህኛው በኩል ደግሞ ምንድነው የምናደርገው? 5ን ስኩዌር እናደርግና እዚህ ጋር እናመጣታለን። 5 ስኩዌር ስንት ነው? 25 ሲደመር ኔጌቲቭ የሚሆን ፖዚቲቭ ከዚህ በኩል ያሉት ሁልጊዜም ፖዚቲቭ ናቸው። ሲደመር 12ን ስኩዌር ስናደርግ ደግሞ ስንት ነው? 144 ሶ ይሄ ስንት ነው? 169 አሁን በዚህ ፎርም ሆነልን አይደለ? በዚህ ፎርም ተቀምጧል። ሴንተሩ h k ነው። ሬዲየሱ ደግሞ r ስኩዌር ከማን ጋር እኩል ነው? በዚህ ኬዝ r ስኩዌር ከ169 ጋር እኩል ነው። ሶ ሬዲየሱን ለማግኘት ይሄንን ራዲካል ውስጥ ይሄን ራዲካል ስናስገባ ስንት ይሆናል? ሬዲየሱ 13 ይሆናል። ዲሌይ ያለው ማለት ይሆናል። ሴንተሩ ማን ነው ከተባላችሁ ደግሞ 5 -2 ይሆናል። እሺ if tan theta is 3/4 and it lies as a third quadrant, what is the value of sin theta? እሺ ቀላል ነው። tan theta 3/4 ነው ተብላችኋል። እንደዚህ አይነት እንትን ቢኖረ tan theta ማለት cos theta over ወይም y over x ነው። y ስንት ነው? 3 ነው። x ስንት ነው? 4 ነው። ስለዚህ ይሄንን በፓይታጎረስ ቴርም ሲፈልጉ ይሄ ስንት ይሆናል? 5 ይሆናል አይደለ? ምን ፈልገው ማንን ነው? sin theta ነው። sin theta ማለት ደግሞ ጂና theta sin theta ማለት ደግሞ x over y over r ወይም opposite over hypotenuse 3/5 ነው። ግን ምንድነው ያለን? ስንተኛ ኳድራንት ላይ ነው? ሰርድ ኳድራንት ላይ ነው። ሰርድ ኳድራንት ማለት እዚህ ጋር ማለት ነው። ሰርድ ኳድራንት ላይ ደግሞ all student take chemistry አለ። እዚህ ጋር ሳይን ፖዚቲቭ ነው፣ እዚህ ጋር ታን ፖዚቲቭ ነው፣ ሌሎቹ ኔጌቲቭ ናቸው ማለት ነው። ታን ፖዚቲቭ ነው፣ ሌሎቹ ኔጌቲቭ ናቸው ማለት ማንን ያካትታል? ኮስን ያካትታል፣ ሳይንን ያካትታል። ስለዚህ ሳይን ምንድነው ማለት ነው? ኔጌቲቭ ነው ማለት ነው። እዚህ ጋር ያለው ኔጌቲቭ ነው የሚሆነው። ሶ ኔጌቲቭ 3/5 የሚለው እሺ ኢቫሉዌት ዘ ሰም ኦፍ ዘ ኢንፋይናይት ጂኦሜትሪክ ሲኩዌንስ። እሺ ቅድም እንደሰራ ነው ተመሳሳይ ነው። መጀመሪያ ጂዋንን ትፈልጋላችሁ። ጂዋን ስንት ነው? 12 ነው። ሬዲየሱ ስንት ነው? ወይም r r ስንት ነው? 4/12 g2 r ማለት g2 ሲከፈል ለጂዋን ነው። g2 4 ነው። r ጂዋን 12 ነው። ይህ ማለት ደግሞ በ4 1 በ4 3 1/3 የሆነ x ለማግኘት g1 over 1 minus r እንጠቀማለን። g1 ስንት ነው? 12 ነው። ሲካፈል 1 ሲቀነስ 1 3 ነው ማለት 12 over የጋራ 3 እንውሰድ። 3 ሲካፈል 1 3 ሲቀነስ 1 ይህ ማለት 12 over 3 ነው። 12 ሲካፈል ለ2 3ኛ ማለት ሲባዛ በ3 2 ማለት ነው። ይሄ በዚህ ይቀለላል። 6 ሲባዛ በ3 18 ቢላይ ያለው ማለት ነው። እሺ 30 if x minus 2 is a factor of polynomial f of x, what is the value of k? ሼፕ ፖሊኖሚያል ጥያቄ ነው። ይሄ ሊኒየር ፈንክሽን ይሄንን ፖሊኖሚያል ማካፈል ከቻለ የኬም ቫልዩ ፈልጉ ነው የሚለው። ይሄ ጀስት የምታውቁትን ሪማይንደር ቴረም ነው የምንጠቀመው። ሶ ይሄ በትክክል ለዚህ የሚካፈል ከሆነ ለx ማይነስ የሚካፈል ከሆነ f of c ስንት መምጣት አለበት? 0 መምጣት አለበት። ሶ በዚህ ኬስ c ስንት ነው? 2 ነው። f of 2 ማለት ደግሞ 2 the power of 3 minus k times 2 square plus 2 plus 6 8 minus 4k plus 8 is equal to 0. minus 4k plus 60 is equal to 0 minus 4k equals to minus 60 k ስንት ሆነ ማለት ነው? 4 ሆነ። እሺ solve for x እንደዚህ አይነት ፎርሙላ አለን፣ አይ ሚን ኢኩዌሽን አለ። ከዛ x እንፈልጉ ነው የሚለው። እሺ 3 the power of x ሲባዛ በx ምን ይሆናል? x square is equal to 81 ሆነ ማለት ነው። እሺ አሁን እዚህ ጋር ይሄንን ማመሳሰል አለብን ሁለቱ ሶልቭ ለማድረግ ማለት 3 the power of x square is equal to 81 ማለት 3 the power of ስንት ነው? 3 the power of 3 the power of 4 ማለት ነው አይደል? 81 ማለት ሶ አሁን 3 እና 3 እኩል ከሆኑ ፓወራቸውን ግዴታ እኩል መሆን አለበት።
ኤክስ ስኩዌር ከስንት ጋር እኩል መሆን አለበት? ከ4 ጋር እኩል መሆን አለበት። ኤክስ ስንት ይሆናል ማለት ነው? ራዲካል ኦፍ 4 ራዲካል 4 ሲወጣ ደግሞ ፕላስ ኦር ማይነስ 2 ፕላስ ኦር ማይነስ 2 ይሆናል። ካቃታችሁ አሁን እንደዚህ አይነት ጥያቄዎችን መስራት ካቃታችሁ ደግሞ ከፈለጋችሁ እዚህ ጋር ተከታችሁ መስራት ትችላላችሁ። 32ኛ ኮንስትራክሽን ክሪው ኦፍ 10 ወርከርስ ካን ኮምፕሊት ፕሮጀክት ኢን 12 ዴይስ 12 ክሪው ሜቶች 12 ሰራተኞች አንድን ስራ በስንት ቀን ማጠናቀቅ ይችላሉ? በ10 ቀን። አሱሚንግ ኦል ወርከርስ ፐርፎርም አት ዘ ሴም ሬት ሁሉም ሰራተኞች በተመሳሳይ ፍጥነት ይሰራሉ ብላችሁ አስባችሁ how many days it take 8 workers to complete the same project 8 ሰዎች ቢሆኑ ይሄንን ስራ በስንት ቀን ያጠቃልሉታል ነው የሚለው። እሺ ይሄን አልተማራችሁም አሁን ሲሰሩ ግን ኢቲ ላይ ይመጣል። ምን የሚል እንትን አለ መሰላችሁ? ቶታል ወርክ ኢኩዌሽን የሚባል ነገር አለ። ቶታል ወርክ ኢኩዌሽን ማለት ሃወርም ሊሆን ይችላል። ቶታል ወርክ አወር ወይም ሜን ወርክ አወር እንደዚህ አድርጋችሁ መስራት ትችላላችሁ። ምንድነው መሰላችሁ? ሁልጊዜም የሰዎቹ ብዛት ሲባዛ የቀኑ ብዛት ሲባዛ የሚሰሩበት ሃወርም ካለ ታስገባላችሁ። በዚህ ኬዝ ግን የለም። ሲባዛ ተመሳሳይ ነው ብለናል። በዚህ ጋር ሴም ነው ብለናል። እሺ ሴም ነው ስላለን ጀስት አንድ እናድርግ እኩል ይሆናል። የእነዚህኞቹ ደግሞ how many days ነው የተባልነው? ስንት ሰዎች ናቸው? 8 ሲባዛ ዳይ ሲባዛ አወሩ አንድ ነው ብለን እናስብ። ችግር የለውም እሱ እዚህ ጋር ስለሚጣፋ ማለት ነው። አሁን ዳዩን ፈልጉ ነው ጥያቄ። 10 ሲባዛ 12 120 ስኳር 8 ዲ ይሆናል። ለ8 ስናካፍለው ዲ ስንት ይሆናል ማለት ነው? 120 ሲካፈል ለ8 120 ለ8 ስታካፍሉ 18። ስለዚህ 15 ቀን ይፈጅባችኋል ማለት ነው። እንደዚህ አድርጋችሁ ነው የምትሰሩት። ሰዓትም ካለ ለምሳሌ በቀን 6 ሰዓት እየሰሩ ከተባላችሁ እዚህ ጋር 6 ታደርጋላችሁ። እነዚህኞቹ ደግሞ በቀን 10 ሰዓት ነው የሚሰሩ ከተባላችሁ እዚህ ጋር 10 ታደርጋላችሁ። እንደዚህ ነው የምትሰሩት። እሺ 33ኛ አና is currently twice as old as Ben አና የምትባለው ልጅ የአና እድሜ አና እሺ ዝም ብለን አናን በለው is equal to twice of Ben so የአና እድሜ የቤንን 2 እጥፍ ነው። in 10 years ከ10 አመት በኋላ አና will be 1.5 times as old as Ben ከ10 አመት በኋላ ደግሞ የአና እድሜ የቤንን 1.5 እጥፍ ይሆናል። ከዛ አና እድሜዋ ስንት ነው? ይኸውላችሁ አሁን ሲል ናው ሲል መቼ ነው? ስለመቼ ነው እያወራን? ከ10 አመት በኋላ ነው እያለን ያለው። ከ10 አመት በኋላ ነው እድሜዋ 1.5 ይሆናል ያለን will be ስላለ እያወራን ያለ ነው። ስለዚህ አሁን የቤንን እድሜ 2 እጥፍ እያለች እድሜዋ ስንት ነው ጥያቄው ማለት ነው። ከ10 አመት በፊት ቢለን ግን ሌላ ኬዝ ነበረ። ከ10 አመት በፊት እድሜዋ 3 እጥፍ ነበር የቤን ምናምን ቢል ሌላ ኬዝ ነበር። ሶ ይሄንን ኢኩዌሽን እንጠቀማለን። ከዛ አና አሁን ደግሞ አና ሲደመር 10 ከ10 አመት በኋላ እድሜዋ 10 አመት ከጨመረ በኋላ የቤንን ስንት እጥፍ ትሆናለች? 1.5 ሲባዛ ቤንም መቼም ልጅ ሆኖ አይቀርም አይደል? ከ10 አመት በኋላ እሱም 10 አመት ያድጋል። ስለዚህ ቢ ሲደመር 10 እንላለን። ሶ ሁለቱን ኢኩዌሽን ተጠቅመን መስራት አለቀ። አሁን የቤን ቦታ ላይ ወይም የአና ቦታ ላይ ቱ ቢን ተካ። አና ማለት ኔጋቲቭ ቢ ስለሆነች ሲደመር 10 is equal to 1.5 እሺ 1.5 ቢ ሲደመር 15 ሆነ። ይሄን ወደዚህ እናምጣው። 2 ቢ ሲቀነስ 1.5 ቢ እኩል ይሆናል 15 ሲቀነስ 10 ይሄ ስንት ሆነ? 0.5 ቢ እኩል ይሆናል 15 ሲቀነስ 10 ስንት ነው? 5 ስለዚህ ቢ ለማግኘት 5/0.5 ይሄ ማለት ደግሞ በ10 ብናባዛው 50/5 ይሆናል። ይሄ ማለት 10። ስለዚህ ቤን እድሜው ስንት ነው ማለት ነው? 10 አመቱ ነው ማለት ነው። መቼ? እዚህ ጋር ይያሉ። ስለዚህ አና ደግሞ twice of b twice of 10 ማለት ነው ስንት አመቷ ነው? 20 አመቷ ነው። እንደዚህ አድርጋችሁ ሰራላችሁ። በጣም ቀላል። እሺ 34 what is the standard deviation of the data set this አሁን ይሄ ይኸውላችሁ ኮንሴፕቹዋል ጥያቄ ከማትማቲክስ ይልቅ ሞር ኮንሴፕቹዋል ጥያቄ ነው። 15 ተደርድሯል። ስንት ጊዜ? ወደ 5 ጊዜ አካባቢ ተደርድሯል እና
ይሄን ጥያቄ አሁን ላይ ስታንዳርድ ዲቪዬሽን ምንን እንደሚለካ ካወቃችሁ ኢቭን ምንም ማትማቲክስ መስራት አያስፈልጋችሁ፣ ምንም ካልኩሌት ማድረግ አያስፈልጋችሁ፣ ቀጥታ ታውቁታላችሁ። ካላወቃችሁ ግን መጀመሪያ ሚዲያኑን ፈልጋችሁ 15 ከዛ 15 ሲቀነስ 15 ለሆል ስኩዌር ሲደመር ምናምን እያደረጋችሁ ልትሄዱ ትችላላችሁ። መጀመሪያ ስታንዳርድ ዲቪዬሽን ምንድን የሚለካልን? ስታንዳርድ ዲቪዬሽን የሚለካልን በዳታ ሴቶቹ በዳታ ሴቶቹ እና በሚዲያኑ መካከል በሚኑ መካከል ለምሳሌ 5 4 10 99 22 ምናምን ቢኖር እና ሚኑ 15 ቢሆን ስታንዳርድ ዲቪዬሽን የሚለካልን እያንዳንዱ ቁጥር ከአማካኛቸው ወይም ከአቬሬጃቸው ምን ያህል ርቀዋል፣ ምን ያህል የራቀ ነው ወይም ምን ያህል ትልቅ ነው ምን ያህል ትንሽ ነው፣ ጀስት ርቀቱን ዲስታንሳቸውን አብሶሉት ቫልዩ ውስጥ ስለሚገባ ማለት ነው የሚለካልን እሱ ነው። ሶ በዚህ ኬስ ሁሉም ቁጥሮች ተመሳሳይ ከሆኑ አቬሬጃቸው ራሳቸው ከሆኑ 15 ከሆነ ማለት ነው በእያንዳንዱ ቁጥር መካከል ያለው ምን ያህል ነው ልዩነቱ? ዜሮ ነው አይደል? ምንም ልዩነት የላቸውም። ስታንዳርድ ዲቪዬሽናቸው ዜሮ ነው። ሁሉም ቁጥሮች ተመሳሳይ ናቸው። ስታንዳርድ ዲቪዬሽን ምን ያህል ተመሳሳይ ናቸው፣ ምን ያህል እርስ በርስ ይቀራረባሉ የሚለውን ነው የሚለካልን። ሶ ምንም ሳሰሩ ዜሮ ትላላችሁ ማለት ነው። 35 a fair coin is flipped 3 times አንድ የሆነ ፌር ስንት ጊዜ ተጣለ? 3 ጊዜ ወር ላይ ተጣለ። ከዛ what is the probability of at least getting at least one head ቢያንስ አንድ ሄድ የማግኘት እድላችን ምን ያህል ነው የሚላል። እሺ መጀመሪያ ቴል ሄድ ትላላችሁ። እሺ ሁለተኛ ላይ ሲጣል ቴል ሄድ ይሆናል። ይሄኛውም ቴል ሄድ ይኖረዋል። ይሄኛውም ቴል ሄድ ይኖረዋል። ይሄኛውም ቴል ሄድ፣ ይሄኛውም ቴል ሄድ። 3 እየሰራ ነው። አሁን ይሄ አንድ ጊዜ ሲጣል 2 ፕሮባቢሊቲ ብቻ ነው የሚኖረው። ሁለተኛ ሲጣል 4 ፕሮባቢሊቲ ይኖረዋል። ሶስተኛ ሲጣል 8 ፕሮባቢሊቲ ይኖረዋል። ሶ ጌቲንግ አት ሊስት ዋን ሄድ አንድ ሄድ ብቻ የማግኘት እድላችን ምን ያህል ነው የሚለው መጀመሪያ እንሰብስባቸው። ቴል ቴል ቴል። እሺ ከዛ ወደዚህ እንሄዳለን። ይሄ አንድ ነው። እሺ ቴል ሄድ፣ ይሄኛው ወደ 2 ይቀየራል። አሁንም ቴል እና ሄድ። ይሄኛውም እንደዛው ቴል ሄድ፣ ይሄኛውም እንደዛው ቴል ሄድ፣ ይሄኛውም ቴል ሄድ። ሶ አሁን ይሄንን ሰብስበናል። እቺን ደግሞ እንሰብስብ። እንደዚህ ሄድና ከለሩ ልቀይረው። እቺኛውን ሰብስበናል ይሄ ማለት ነው። እቺኛውን ደግሞ እንሰብስብ። ቴል ሄድ ቴል ይሄ ማለት ነው። እሺ ከዛ ቴል ሄድ ሄድ ቴል ሄድ ሄድ ብለናል። እሺ እንደገና ነው ቴል 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 አለን። እሺ ቴል 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 ሄድ ቴል ቴል ሄድ ቴል ይሄንን ጨረሰ ማለት ነው። ከዛ ቴል ሄድ ቴል ቴል ሄድ ቴል ከዛ ቴል ሄድ ሄድ ይሄኛው ቴል ሄድ ሄድ። እሺ አሁን ይሄን እናገኘን። እሺ አሁን ወደዚህኛው እንሂድ። ሄድ ቴል ቴል ሄድ ቴል ቴል። እሺ ሄድ ቴል ሄድ እቺኛው ማለት ናት። ሄድ ቴል ሄድ ከዛ በዚህ እንምጣ። ሄድ ቴል ሄድ ሄድ ቴል ሄድ ቴል ከዛ ሌላ ደግሞ ሄድ ሄድ ሄድ። እነዚህ ያሉ አሁን ከነዚህ ውስጥ ስንት ናቸው? መጀመሪያ 1 2 3 4 5 6 7 8 ናቸው። 8 ምን ያህሉ ነው? አትሊስት አንድ ጊዜ ሄድ የማግኘት እድላችን ምን ያህል ነው የሚለን። አትሊስት አንድ ጊዜ ቢበዛ አንድ ጊዜ ማለት ከዛም በላይ መሆን ይችላል ማለት ነው። እሺ እዚህ ጋር ምንም ሄድ የለም። እዚህ ጋር ስንት ሄድ አለ? አንድ ሄድ አለ። እሺ ይሄንን እንቆጥራለን 1። እሺ ሌላ እዚህ ጋር አንድ ሄድ አለ። አትሊስት አንድ ነው የሚለን። እሺ ከዛም በላይ ሊሆን ይችላል 2። እሺ እዚህ ጋር 3። እዚህ ጋርም ሄድ አለ 4። ሄድ ያለበት በሙሉ ይቆጠራል። እዚህ ጋር 5፣ እዚህ ጋር 6፣ እዚህ ጋር 7። ስለዚህ 7 ጊዜ ሄድ የመሆን እድል አለ ማለት ነው። 7/8 ያህሉ ሄድ የመሆን ቻንስ አለ ማለት ነው። ግን አንድ ሄድ ቢለንሳ አንድ ሄድ አትሊስት ማለት ነው እንችሎ ጌቲንግ ዋን ሄድ ብቻ ቢል አትሊስት የምትለው ብትጠፋ ምንድን ነበር የምትፈልጉት? አንድ ሄድ ያለበትን ብቻ ትፈልጋላችሁ። ይሄ ያለን ሌላሳ አንድ ሄድ ብቻ ያለበት
ይሄ ያለን እና ይሄ ያለን 3 ብቻ ነበር 3/8 ብቻ ነበር ማለት ነው። እሺ if f of x is equal to 3x minus 1 find the value of f inverse of 8 f of x ተሰጥቷቸዋል። ከዛ ማንን ፈልጉ ነው f inverse of 8 ነው። እሺ ኢንቨርስን ለማግኘት መጀመሪያ f of x ቦታ ላይ y ን ተካ y is equal to 3x minus 1 ነበር። ኢንቨርስ ስናደርገው ምንድነው የሚሆነው? የy ቦታ ላይ x መተካት is equal to የx ቦታ ላይ ደግሞ y መተካት y minus 1 ይሆናል። ከዛ ይሄን ወደዚህ ስናመጣው x plus 1 is equal to 3y ይሆናል። y ምን ሆነ? x plus 1 over 3 ስናደርግ ማለት so y is equal to y ማለት ደግሞ f of x ነው is equal to f inverse of x ማለት ነው x plus 1 over 3 አሁን x ቦታ ላይ ማንን እንተካለን? 8 እንተካለን። f of 8 ማለት በቃ x ናት እዚህ ውስጥ ያለችው አሁን 8 አረግናል። ስለዚህ እዚህም ጋር ያለው 8 ይመጣል። 8 ሲደመራን over 3 8 ሲደመራን ስንት ነው? 9 ሲካፈል ለ3 3 ይለያል ያለው ማለት ነው። እሺ 37ኛ a cone and a cylinder have the same base radius in the same height. What the ratio of the volume of the cone to the volume of the cylinder? እሺ ሁለት ምኖች አሉ አንድ ሲሊንደር እና አንድ ኮን አለ እና ሄይታቸው እኩል ነው። ልሳላችሁ እዚህ ጋር አሁን ተመልከቱ ሄይታቸው እኩል ነው። ከዚህ እስከዚህ ያለው h ቢሆን ሬዲየሳቸው እኩል ነው። the same base radius ከዚህ እስከዚህ ያለው ሬዲየስ እኩል ነው። ከዛ ምናቸውን ነው ፈልጉ የሚለው the volume of the cone to the volume of the cylinder volume of cone to volume of cylinder ምናቸውን ኦኬ ቺን ሲሊንደር ልበላት ቺን ኮን ልበላት ሬሾአቸውን ፈልጉልኝ የሚለው። እሺ ይሄን ለማግኘት ፎርሙላቸውን ማወቅ ያስፈልጋል። የሲሊንደርን ቮሊዩም እንዴት ነው የምናገኘው? volume of cylinder is equals to pi r square ቺ ማለት ናት የዚህ ኤሪያ ሲባዛ ሄይት እሺ pi r square h ነው አለቀ። pi r square h ሆናል። የዚህንሳ የኮንን ቮሊዩም እንዴት ነው የምናገኘው? volume of cone is equals to 1/3 pi r square h እንደዚህ አድርገን ነው አይደል የምናገኘው? ይሄ የራሱ ፎርሙላ ነው በቃ። ሶ ሬሾአቸውን ፈልጉ ስለተባለን 1/3 pi r square h ሲካፈል የኮኑን ጻፍን የሲሊንደሩን እንጻፍ። የሲሊንደሩ ደግሞ ራሱ pi r square h ይሄ በዚህ ይጣፋል ይሄ በዚህ ይጣፋል ስንት ቀረ? 1/3 ማለት ደግሞ 1/3 ማለት ነው። ስለዚህ ይሄ ሲሊንደር ኮኑ መያዝ የሚችለው 3 እጥፍ መያዝ ይችላል ማለት ነው። እንደዚህ አድርገን እንፈልጋለን። እሺ find the exact value of cos 150 ነው የሚለን። cos 150 ለመፈለግ cos ሁለተኛው እንትን ላይ ነው አይደል? ሁለተኛው ኳድራንት ላይ ነው 150 ዲግሪ ማለት። ስለዚህ cos ቴታ ማለት cos 180 ሲቀነስ ቴታ ጋር እኩል ነው all student s ምንድነው ሳይንን ነው የምትወክል። ስለዚህ ሳይን ቴታ ብቻ ነው ፖዚቲቭ የሚሆነው ሌሎቹ እንደናቸው ኔጌቲቭ ናቸው። ስለዚህ እዚህ ጋር ኔጌቲቭ እናደርጋለን። cos ቴታ ኔጌቲቭ cos 180 ሲቀነስ ቴታ cos 180 ሲቀነስ ቴታችን ስንት ነው? 50 150 ይሄ ስንት ነው? cos 30 እዚህ ጋር ኔጌቲቭ አለች። cos 30 ማለት ደግሞ ስንት ነው? ራዲካል 3/2 ስለዚህ ኔጌቲቭ ራዲካል 3። እሺ what is the sum of all integer from 1 to 40 inclusive 40ን አጠቃላችሁ ከ1 እስከ 40 ያሉት ሁሉም ቁጥሮች ድምር ስንት ነው የሚለን? እሺ s is equals to n/2 a1 plus a ይሄን እንጠቀም። ደግሞ ቅድም የተጠቀምነው የአርithmetic series ድምር ሌላ ነው። ይሄን እንጠቀመው። s is equals to n ብዛታቸው ስንት ነው? 40 ነው ሲካፈል ለ2 ሲጀምር ለምንድን ነው ይሄን የተጠቀምኩት? ይሄን ፎርሙላ የተጠቀምኩት የመጀመሪያውንም ቁጥር የመጨረሻውንም ቁጥር ስለማውቀው ነው። የመጀመሪያውና የመጨረሻው ነው ወይ የመጨረሻውን ማጣቁ ከሆነ የምትጠቀም ፎርሙላ ቅድም የሰራንበት ነው። a1 ስንት ነው? መጀመሪያ ላይ ያለው ማለት 1 ሲደመር a2 40 የማለት 20 ሲባዛ በ41 ማለት ነው። 40ኛ
given quadratic equation what is the product of the roots? ይሄ በጣም ቀላል ነው። እንትኑ ተሰጥቷቸዋል ፖሊኖሚያል ኢኩዌሽን ተሰጥቷቸዋል። ከዛ ፕሮዳክታቸውን ፈልጉ። ፕሮዳክታቸውን ለማግኘት ይሄ a ስንት ነው? 3 ነው። b ስንት ነው? -10 ነው። c 24 ነው። so r1 times r2 ምን የሚል ፎርሙላ አለ? ይሄን ከማን ጋር እኩል ነው? ከc ኦቨር a ጋር እኩል ነው የሚል ፎርሙላ አለ። c ማን ነው? 24 ነው። a ማን ነው? 3 ነው። 24 ሲካፈል ለ3 8። ስለዚህ ፕሮዳክታቸው 8 ነው የሚሰጠው። እሺ 41ኛ what is the distance between the origin and the point? ከ0,0 እስከዚህ ያለውን ርቀት ፈልጉ ነው የሚለን። ይሄም ጀስት የምታውቁትን የዲስታንስ ፎርሙላ ነው የምንጠቀመው። x2 - x1 the whole square plus y2 - y1 whole square። እሺ አንደኛውን ውሰዱ x2ን ይሄንን ውሰዱ 3 ሲቀነስ x1 0 ነው ውሰድ whole square plus y2 - 4 ነው ውሰድ ሲቀነስ 0። ይሄ ማለት 3 ስኩዌር ሲደመር 4 ስኩዌር ነው ራዲካል ውስጥ ይሄ 25 ይሆናል። 25 ይወጣ ደግሞ 5። okay if you have 20 liter of 10% salt solution, if you evaporate 10 liter of the water from the solution, what is the new salt percentage? እሺ 20 ሊትር የሚያህል ምን አላችሁ? የጨው ሶሉሽን አላችሁ። 10% ምንድነው? ጨው ነው አላችሁ። ከዚህ ከውሃው ውስጥ 20 ሊትር ነው ሙሉ ነው እስከዚህ ድረስ እና 10% የሚያህለው ምንድነው? ጨው ሆኗል፣ ሳልት ነው። ከዛ ምን አደረጋችሁት? 10 ሊትር አተነናችሁት። ዋው ተነነ እና 10 ሊትር ተነነ። ስንት ቀረ ማለት ነው? ጨው ስንት ፐርሰንት እንደሆነ አይታወቅም፣ ፐርሰንቱ አይታወቅም። ግን ስንት ሊትር ቀርቶናል? በአጠቃላይ ውሃው 10 ሊትር ቀርቶናል፣ ምክንያቱም ከ20 ሊትሩ ላይ 10 ስለቀነስን። ከዛ አዲሱ የጨው ፐርሰንቴጅ ምን ያህል ነው? ጨው ምን ያህል ፐርሰንት ኦፍ ዘ ወተር ይይዛል? ሼን ለማወቅ መጀመሪያ ጨው ስንት ሊትር ነበረ ትላላችሁ። 0.1 ሊትር 0.1% ሲባዛ በ20 ሊትር ይሄ ስንት ነው? ይሄ በዚህ ይጣፋል 2 ሊትር። ስለዚህ 2 ሊትሩ ያህል ምንድን ነበረ? ጨው ነበረ። አሁን ጨው እዛው ውስጥ ነው። እዚህ ጋር 2 ሊትር ነበር አይደል? እዚህም ጋር 2 ሊትር ነው። ጨው አይቀየር 2 ሊትር ነው። ውሃው ግን ተነነ። ስንት ሊትሩ ተነነ? 10 ሊትሩ ተነነ። ስለዚህ ስንት ቀርቶናል? 10 ሊትር ቀርቶናል። ከዚህ 10 ሊትር ውስጥ ከአዲሱ 10 ሊትር ውስጥ 2 ሊትሩ አሁንም ምንድነው? ጨው ነው። ስለዚህ 2 ሊትሩ ጨው ከሆነ ከ10 ሊትር ውስጥ ፐርሰንቴጁን ለመፈለግ 2/10 ሲባዛ በመቶ ይሄ ደግሞ ስንት ነው? 0.2 ይሆናል። 0.2 በመቶ ሲባዛ 20%። አሁን 20% እንዳጋጣሚ ይሄ ታጥፎ የመጣው ለምንድን ነው? ይሄም በእጥፍ ስለቀነሰ። ግን ቁጥሮች ቢለያዩ ለምሳሌ 12 ሊትሩ ተነነ ምናምን ቢ ሌላ ነው የሚሆነው። ሶ እኔ ያሳየኋችሁን ግዴታ መጠቀም አለባችሁ። እሺ for what value of k does the system of equation this have no solution? ሶሉሽን እንዳይኖረው ከፈለግን ይሄ ሲስተም ኦፍ ሊኒየር ኢኩዌሽን ሶሉሽን እንዳይኖረው ከፈለግን የk ቫልዩ ምን ያህል መሆን አለበት ነው የሚለን። ይሄ ሶሉሽን እንትን የሚሆነው ላይክ ኖ ሶሉሽን የሚሆነው መቼ ነው? ተምራችኋል። ይሄን እንትን አስተዋውሳለሁ። እሺ 2x - 3y = 7 አለን -4x + 6y = k ነው አይደል? -2 ኦቨር -4 ከማን ጋር እኩል መሆን አለበት? ከዚህኛው ጋር ከ-3/6 ኮኤፊሺየንታቸውን ነው እየወሰድኩ ያለው እኩል መሆን አለበት። ግን ደግሞ ከማን ጋር ዲፈረንስ መሆን አለበት? ከ7/k ከ7/k ጋር የተለየ መሆን አለበት። መጀመሪያ እነዚህ ሁለቱ እኩል ናቸው ወይ? ይሄን ስታቃሉ ስንት ይሆናል? -1/2 ይሆናል። ይሄኛው በ3 1 በ3 2 ሁለቱ እኩል ናቸው። እሺ -1/2 ደግሞ ከማን ጋር የተለየ መሆን አለበት? ከ7/k ጋር የተለየ መሆን አለበት። ይሄን በዚህ ክሪስ ክሮስ እናደርገው 7 ሲባዛ 2 14 = -k ከስንት የተለየ መሆን አለበት ማለት ከ-14 ምን እንዲሆን ኖ ሶሉሽን እንዲኖረው ከፈለገ ሶ ቢ ትክክል ይሆናል ማለት ነው። ግን ኢንፋይናይት ሶሉሽን እንዲኖረው ከፈለግን ደግሞ k ከ14 ጋር እኩል መሆን አለበት። ምክንያቱም ኢንፋይናይት ሶሉሽን ላይ
እኩል ስለመሆኑ የሚሆኑ የሶስቱም ሬሾ ማለት ነው። ፓራሌል ላይ ነው። እሺ ኢቨንት ኤ ኤንድ ኢቨንት ቢ አር ኢንዲፔንደንት። ሁለት ኢቨንቶች አሉ፣ ኢንዲፔንደንት ናቸው ሁለቱም። P of A is equal to 0.4 and P of B is equal to 0.5. What is the value of P A union B? የA union probability እንፈልጉ ነው የሚለን። እሺ probability of A union B እንዴት ነው የምናገኘው? probability of A plus probability of B ሲቀነስ probability of A intersection B. probability of A እሺ መጀመሪያ ኢንዲፔንደንት ናቸው ብሎናል። ኢንዲፔንደንት ናቸው ማለት እሺ ምን የሚል ፎርሙላ አለ? probability of A intersection B is equals to probability of A times probability of B without A። እንደዚህ አይነት ፎርሙላ ሶ ኢንዲፔንደንት ከሆነ ይሄ ቀጥታ B ይሆናል፣ ኢንዲፔንደንት ስለሆነ ማለት ነው። እሺ probability of A ስንት ነው? 0.4 ነው። probability of B 0.5 ነው። ይሄን ስታባዙት 0.2 ይሆናል። ሶ ሁሉም አለን። በቃ probability of A እና B መፈለግ ቀላል ነው። probability of A ስንት ነው? 0.4 ነው። ሲደመር ይሄኛው 0.5 ሲቀነስ አዲስ ያገኘ ነው 0.2 ይሄን ይሆናል 0.7። ሻርባ 5ኛ find the equation of the vertical asymptote for the function base። vertical asymptote ፈልጉ ነው የሚለን። vertical asymptote ማለት x is equals to ጥንቃቄ ማድረግ ይኖርባቸዋል። አሁን ይሄ በአጋጣሚ ያን ያህል ጥንቃቄ የሚያስፈልገው ጥያቄ አይደለም። ሆል እና vertical asymptote መለየት ይኖርባቸዋል። እሱን አሁን ላሳያችሁ እዚህ ጋር ለምሳሌ x + 4 እና ስተነትኑት x - 4 እንደዚሁም x + 4 እና x + 2 ቢመጣላችሁ vertical asymptote ፈልጉ ስትባሉ መጀመሪያ vertical asymptote ምንድነው? ታህቱን ይሄንን 0 የሚያደርገው x² - 16 0 የሚያደርገው ነው አይደል? ምክንያቱም ላይክ ወደ 0 ሲጠጋ x ወደ 0 ሲጠጋ ወይም ይሄ ታህቱ ወደ 0 ሲጠጋ ይሄኛው ፓርት f of x ወደ ምን ይጠጋል? ወደ ኢንፊኒቲ ስለሚጠጋ ማለት ነው። እሱ ነው asymptote ማለት ነው። ሶ በዚህ ኬዝ x is equals to -4 ሊሆን ይችላል፣ x is equals to -2 ሊሆን ይችላል። ይሄ ግን vertical asymptote አይደለም። ለምን? ይሄ ሆል ነው። x is equals to -4 ላይ ሆል ነው ያለው። ምክንያቱም እዚህ ጋር በዚህ ጋር ይጣፋል። removable discontinuity ነው ወይም ሆል ነው ይሄ። በዚህ ምክንያት ይሄ ይጣፋል። asymptote ይሄ ብቻ ነው የሚሆነው። በዚህ ኬዝ ግን ይሄን ስንተነትነው x - 5 እና x + 5 ይሆናል። ከላይ ያለው ስንተነትነው ማለት ነው። ከታች ያለው ደግሞ x + 4 እና x - 4 ይሆናል። ሶ የሚጣፋ ነገር የለም። ስለዚህ x = +4 - 4 ፖዚቲቭ ፎርም ይሆናል፣ ኔጌቲቭ ፎርም ይሆናል። በዚህ ምክንያት ሁለቱም vertical asymptote መሆን ይችላሉ። ቢላይ ያለው ትክክለኛ መልስ ነው። ሶ ጥያቄዎቹ ይሄን ይመስላሉ። እስከዚህ ድረስ ከተከታተላችሁ ኦሬዲ ከ90% በላይ ተማሪዎቹ መጣጣቸዋል። ይሄ ግን አንድ እንድታውቁ የምፈልገው ነገር ጀስት ሂንት ነው። መርጬ ጥያቄዎቹን ይሄ ሞዴል ብለን ያዘጋጀናቸውን ለአምና ተማሪዎች ነው የሰራውላችሁ ይሄ ጥያቄ። ሶ ይሄ ጀስት እንደ ሂንት ነው ማለት እንድታዩት ያህል ነው እንጂ ይሄ ብቻ አይደለም። አሁን እዚህ ላይ ያልተካተቱ የምን ጥያቄዎች አሉ መሰላችሁ? የፖፑሌሽን ጥያቄዎች አሉ፣ የሶሉሽን ሆኖ ትንሽ ኮምፕሌክስ የሆኑ ጥያቄዎች አሉ ምናምን እነሱ አሉ። እነሱንም በደንብ ሶልቭ ማድረግና ዝግጁ መሆን ይጠበቅባቸዋል። አምና በነበረው በ2017 ፈተና ማለፊያው ለወንዶች ወደ 83 አካባቢ ለሴቶች ደግሞ 78 አካባቢ። ይሄ ማለት የዩኢቲ ላይ በደንብ መስራት ያስፈልጋቸዋል። ከግማሽ በላይ ብቻ ማምጣት አይደለም አዲስ አበባ ዩኒቨርሲቲ ለማለት በጣም ከብዙ ተማሪ በላይ ብዙ የተሻለ ውጤት ማምጣት አለባቸው። አዲስ አበባ ዩኒቨርሲቲ ወደ 14000 15000 ተማሪ ናቸው የሚመዘገቡት ፈተናውን ለመውሰድ ማለት። ከዛ ውስጥ እንግዲህ 5000 ተማሪ ብቻ ነው የሚያልፈው። 5000 ተማሪ ብቻ ነው የሚያልፈው። ከ5000 ውስጥ ደግሞ 2500 ከፍሎ የሚማር ነው። ለዶርም ይከፍላሉ፣ ለትምህርት ይከፍላሉ፣ ለምግብ ይከፍላሉ። 2500 ተማሪ የሚሆነው ብቻ ነው መንግስት እየከፈለለት በራሱ የሚማር። ከ2500 ተማሪ ደግሞ 100 ተማሪ ምን አለ ፕሬዚደንሻል ስኮላርሺፕ ይሰጣቸዋል። ፕሬዚደንሻል ስኮላርሺፕ ማለት በጣም ከፍተኛ ያመጡት ከዩኢቲ ከ90 በላይ ምናምን ያመጡ ልጆች መንግስት በየወሩ የሚሰጣቸው ድጋፍ ሊኖር ይችላል።
ብዙ ነገር አዳዲስ ነገሮች ሲመጡ ትኩረት ተሰጥቶ እንትን የሚባሉት ላይክ የአዲስ አበባ ዩኒቨርሲቲ ስፔሻል ተማሪዎች እንደማለት ነው። 100 ያህል ተማሪ ኢቭን ከወጡ በኋላ አይከፍሉም። አሁን የመንግስት ሆነው 2500 የሚማሩት ከወጡ በኋላ እንደ የትኛውም ዩኒቨርሲቲ ተማሪ ይከፍላሉ አይደለ? 85% ያህል ለዶር ምናምን የተጠቀሙትን ይከፍላሉ። ያው ማለት እንደዚህ የተጋነነ አይሆንም እንደ ሰልፍ ስፖንሰርዶቹ ማለት ነው። ግን እነዚህ 100 ተማሪዎች ደግሞ ፕሬዚደንሻል ስኮላርሺፕ ነው የሚሰጣቸው። እሱም ውስጥ ለመግባት ቪኢቲ በደንብ መዘጋጀት ይኖርባቸዋል። ከ83 በላይ ከ85 በላይ ለማምጣት እኛ ደግሞ እንዳልኳችሁ ከዚህ በፊት መጀመሪያ ላይ ለ6 ሳምንት የሚያህል በጣም ስትራክቸርድ የሆነ ከፍተኛ ውጤት እንድታመጡ የሚያስችል አምና የተፈተኑ ተማሪዎች ናቸው የሚያግዟችሁ። እንዴት እንደምትመዘገቡ ሁሉንም ነገር እኛ እናሳያችኋለን። እናንተ ብቻ ምንድነው የሚጠበቅባችሁ? ፍሪ ዩኤቲ ብላችሁ ቴሌግራም ላይ ሰርች አድርጋችሁ ቻናላችንን መቀላቀል። ከዛ በኋላ እኛ ጋር ሬጂስተር ለማድረግ ከፈለጋችሁ ደግሞ ኔክስት ጂን ዩዘር ኔም አለ፣ እሱ ጋር መሄድ ትችላላችሁ። ግን መጀመሪያ ፍሪ ዩኤቲ ላይ በጣም ብዙ ማቴሪያሎችን ስለምታገኙ እዛ ላይ ጆይን እንድትሉ ሪኮሜንድ አደርጋችኋለሁ። ጥያቄዎቹ እነዚህን ይመስላሉ። መልካም ዝግጅት፣ መልካም ቆይታ።